ሚውታል ከዚህ በኋላ ጨርሰናል። አሁን ወገናችን ዳኒ አለ ለኛው እሺ፣ 4 ደቂቃ አለኝ መጀመር እችላለሁኝ። ርዕሳችን በክርስትና ትመርጣለህ አልከኝም ቅድም እኮ ምንድነው የሚሆነው? አስረዳ። ኢየሱስ በመጽሐፍ ቅዱስ ኢየሱስ በመጽሐፍ ቅዱስ ካልከኝ ኢየሱስ በመጽሐፍ ቅዱስ ካልከኝ በቁርአን ተዋየን እኮ አሁን እንዴ ምን ናችሁ ነው? ኖ ከመሐመድ በቁርአን በሚለው ጭምር ነው የምናወራው። ጤነኛ ነህ ብራዘር? ቅድም እኮ ስለ እስልምና ብቻ እኮ የተወያየሁት እስካሁን ቀድም በተነሳው ነገር ላይ ነው። ኢየሱስ በመጽሐፍ ቅዱስ እኮ ማለት ራሱን የቻለ ዲስከሽን። አንዴ አዳምጠኝ። ቅድም አሁን ወይም ደግሞ ቅድም የተወያየው ነገር ምንድነው ከተባለ ስለ ቁርአን ነው። ኢሳ አለይሂ ሰላም በቁርአን የተወያየው ወፈጥሮ አልፈጠረም የሚለው አይደል እንዴ? ትንሽ አይደብርም እንዴ? ባል አሁን የክርስትና ሰዓት ነው። በክርስትና ሻንተ ርዕስ ምረጥ። በምን እንወያይ በክርስትና? ኦኬ፣ እንደዛ ከሆነ እኔን ልክ እኔ ጥያቄ እንደጠየቅኩት አንተም ጠይቀኝ የምትፈልገውን ጥያቄ። ውይይት ነው ጥያቄ ብራዘር። ምን ነው ጥያቄ አልጠየቅህም እኮ እኔ የመጣሁት እዚህ ጋር እምነት ትክክል አይደለም ብዬ ልሞግትህ እኮ ነው ብራዘር። ጥያቄ ልማር ሳይሆን መጽሐፍ ትክክል አይደለም ብዬ ልሞግትህ ነው እኮ ልትሞግተኝ። ኦኬ ጀስት ሪላክስ። ይኸውልህ እንደዛ ከሆነ እኔ ለምሳሌ ስመልስ መሐመድን ሳልነካ መመለስ አልችልም። ለምን? እኔ ስለመለስ እስልምና ብቻ እኮ የመለሱት አይደል እንዴ? ለምሳሌ አሁን አንተ ጌርሳምን ለማስረዳት ማንስክሪፕት ከፍተህ አውጥተሃል። ጌርሳም ይጠየቀኛል። ከርሱ ጠይቀኝ። ስለዚህ ይሄ ኢየሱስ ካልከኝ ከርሱ የወጣው ጌርሳም ነዋ። ገብቶኛል። ከዛ በኋላ እንዳውም ችግር የለውም። ኢየሱስ ካልከኝ እኔ ኢየሱስ ካልከኝ ሳወራ የኢየሱስን ሞራል ካራክተር እና የመሐመድን ሞራል ካራክተር እያነሳው ነው ማወራው። አለዛ የሚሆነው ምንድነው? እኔ ምን ላወራ ነው? እስቲ ንገረኝ። እሺ ቅድም እኔ ስለምናወራሁኝ ጤነኛ ነህ በአላዳኒ የምታወራው ግን ይገርማል። ቆይ አንድ የሚታርገው ቅድም እኮ የተወያየ ነው በቁርአን ብቻ እኮ ነበር ብራዘር። እኔ ሙስሊም እኮ ኢምራን በቁርአን ብቻ ነው የተወያየሁት። ስለ ቁርአን ብቻ ያወራሁ የተወያየሁት። ቀጥታ ደግሞ ስለ ክርስትና ስትወያይ ስለ ክርስትና ብቻ የምታወራው ስለ እስልምና አታወራም። እኔ ስወያይ እኮ ስለ ክርስትና አላሳሁም ብራዘር። የምርህን ነው በአላህ በጣም ትገርማለህ። ህዝብ ተመልካቾች በደንብ አዳምጡ። እሺ አሁን ርዕስ ምረጥ ክርስትና ላይ አንተ ርዕስ ምረጥ። ስለምን እንወያይ? ነገርኩህ እኮ በቃ ኢየሱስና መሐመድን እናወዳድር። ስለ ክርስትና ብቻ መሆን ያለበት ርዕሱ። ስለ እስልምና አሁን ተወያየ። ስለ እስልምና አሁን ስለተወያየ ቆይ አንዴ ላስረዳ። ስለ እስልምና አሁን ስለተወያየ ቀጥሎ የምንወያየው ስለ ክርስትና ብቻ ነው። ስለ እስልምና ስንወያይ መጽሐፍ ቅዱስ አላነሳንም፣ ቁርአን ላይ ብቻ ነው ያወራነው። አሁንም ደግሞ ስለ መጽሐፍ ቅዱስና ቁርአን አናነሳም። ገባ? ኦኬ፣ እንደዛ ከሆነ በመጽሐፍ ቅዱስ ኢየሱስ አምላክ ነው ወይ በሚለው እናወራ ከፈለክ። በቃ ስለ ኢየሱስ ስብዕና ማወቅ ለምን ከበደ? አቤት ስለ ኢየሱስ ስብዕና ማወቅ ለምን ከበደ? ኢየሱስ አምላክ ነው ያልኩ ያለሁት እኮ ብራዘር። እኔ ደግሞ አንድ አዳምጠኝ። እኔ ደግሞ እያልኩ ያለሁት ኢየሱስ መጽሐፍ ቅዱስ ላይ ስብዕና ላሳየህ ነው እያልኩ ያለሁት። እንደዛ ከሆነ እኔም የመሐመድን ስብዕና አሳያለሁ። ቀጣይ ደግሞ ትነሳለህ። ጎን ለጎን ይሁን ብራዘር፣ ሰዓቱ ይቻላልና። ስለ እስልምና ስናወራ እኮ ጎን ለጎን እኮ አልሆነም ብራዘር። መጽሐፍ ቅዱስ ብቻ ይዘህ ማውራት አትችልም አንተ። መልስልኝ። ስለ ኢየሱስ መመለስ አትችልም አንተ። ስለ ኢየሱስ ብቻ መመለስ አትችልም። ስናወዳድር ባላንስ አድርገን ነው ብራዘር። ቅድም እኮ እኔ ስመልስልህ በቁርአን ብቻ ነው። ሙስሊሙ በቁርአን ስለማን በቁርአን ብቻ ቆሜ የመለስኩልህ። አንዳንድ ጥያቄ አዳምጠኝ። አንዳንድ ጥያቄ እንጠያየቅ ተብሎ የመጣ ነገር ነው እንጂ ሜጀር የሆነ ዲቤት እናደርጋለን ተብሎ አይደለም። ስለዚህ ስለ ኢየሱስ ሞራል ካራክተር አወራለሁ ካልከኝ የኢየሱስ ሞራል ካራክተርን እና የመሐመድን ሞራል ካራክተር እናወራለን። ከዛ ሰው ያወዳድራል ማለት ነው። አለዛ የሚሆነው ምንድነው? ኢየሱስ እንደዚህ ነው ትላለህ፣ እኔ ደግሞ አይደለም እላለሁ። አለቀ በቃ። አያስኬድም። እሺ አንዴ ልንገርህ። እኔ አክቹዋሊ በጣም አዝኜብሃለሁ። ወላሂ ዶክተር ሆነህ አዝኜብሃለሁ። ከአንተ እንደዛ ነገር አይጠበቅም። ለምን መሰለህ የማይጠበቀው? እኔ ሙስሊሙ ስወያይ እኮ በቁርአን ብቻ አወራሁ፣ ስለ ቁርአን ብቻ። ይሄን መጽሐፍ ሳልጠቅስ አወራሁ። ለምን መጀመሪያ ምን ብለህ ነበረ? ስለ ቁርአን ከተወያየን በኋላ ክርስትና ትመርጣለህ ብለኸኛል። ሪካርድ አለ። ምንድን ነው ያልከው? ስለ ክርስትና ርዕስ ትመርጣለህ ብለኸኝ ነበረ። አሁን ስለ ቁርአን ጨርሰናል። ስለ ቁርአን ሳወራ ስለ ቁርአን ብቻ ነው እንጂ መጽሐፌን አልጠቀስኩም። አሁን አንተ በመጽሐፍ ብቻ ማወት ይከብዳል በአላህ። እኔ በመጽሐፌ ላይ ቁሜ ስለ ኢሳ አወራሁ፣ ስለ ኢየሱስ ቁርአን ላይ ብቻ ቁሜ አወራሁ። አንተ ስለዚህ መጽሐፍ ማወት ይከብዳል። በጣም ያሳዝናል። እያለ ያለው ምንድነው? ስለ ነብዩ የምነሳ ነው። ስለዚህ ሁለቱ ሊሆን ነው። ይሄ ደግሞ አያስኬድም። ለምን? ስለ እስልምና ቅድም ተወያይተናል። ስለዚህ ፕሊስ አሁንም ቆፍጠን በልና ተቀበለው። ውይይቱ ሞራል ስታንዳርዱን በምን አድርገን እንድናወራ ነው? መሐመድን ሳንነካ ከሆነ በምን ስታንዳርድ እንድናወራ ነው የፈለከው? እኔ ማሳየህ እኮ መጽሐፍ ቅዱስ ኢየሱስ ያደረገውን ነገር እኮ የማሳየህ ስታንዳርድ የሚባል ነገር መቼ አቀረብሁልህ?
ያደረገውን አሳይህ፣ አንተ ደግሞ ትመልስልኛለህ ወይም ደግሞ ታስረዳለህ። እኔ ከአንተን ጥያቄ መልሳለሁ፣ ችግር የለውም። ኢየሱስ እኮ ካራክተር እኮ መጽሐፍ ቅዱስ ውስጥ የለውም። ገባና እንደዛ ከሆነ አስረዳ። አሁን እኔ ምን ብዬ ነው ማወራው ነው ጥያቄ። እኔ አሁን ይሄ ነገር አንዴ ስለ ኢየሱስ ካራክተር ብትጠይቀኝ እኔ በመልስ ችግር የለብኝም። ለምን መጽሐፍ ውስጥ ስላለ ማለት ነው። አንዴ እሺ ምን አድርግ መሰለህ፣ ጥሩ መፍትሄ መሰለህ አንተ። እሺ በቃ ቆይ ግራ ገባኝ እኮ ያ ጀማ ልጁ መወያየት አልፈለገም። አንተ የምታስረዳው ስለ ኢየሱስ ስብዕናው ይሄን ይመስላል። ኢምራን በትክክል አስረዳም ብለህ ታስረዳ። ቅድም እንኳን ተመጣህና ኢየሱስ ቁርአን ላይ ፈጣሪ ነው አልከኝ፣ ደግሞ ፈጣሪ አይደለም ብዬ አስረዳሁ አይደለ? አሁንም በታስረዳ ኢየሱስ እኔ የማሳቸውን ብለህ ይሄ ነገር ትክክል አይደለም ታስረዳለህ። ገባህ? እኔ ቅድም ታስረዳሁት ያለ በጣም ታስረዳዳኝ ኢምራን አይደለም። እኔ አሁን አንተ ሰው ያስማማኝ የኔ ሀሳብ ተሰምቶ ነው ሰው የሚያስማማ። እኔ ሳልናገር ኢምራን ማነው ስሚዞ መጥቶ ቢያወራ ለሰማው ነው። ጥያቄው ምን መሰለ ብራዘር፣ አንተ መብት አለህ። ለምሳሌ ጠይቀኝና ልመልስልህ፣ ከዛ አርመኝ ብያለሁ። ከዛ ባለፈ ግን ትክክለኛ የሆነ ዲስከሽን፣ በተለይ ሞራል ስታንዳርድ የኢየሱስን እናንሳ ካልከኝ የማፍርበት አይደለም የምኮራበት ነው። ጌታ ይባረክ። ግን ለዲስከሽኑ ምን ብዬ ነው አሁን ለምሳሌ ማወራው የመሐመድ ሞራል ስታንዳርድን ከጎኑ ሳላደርግ ሳወራ ትክክል አይመጣም ብራዘር። እስቲ አስበው አንተ ራስህ። ስለዚህ እያልክ ያለኸው ምንድን ነው? ስለ ነብዩ ስለ ኢየሱስ መዋት ካስፈለገ ግዴታ ነብዩ መነሳት አለባቸው። ኢየሱስ ብቻውን ሆኖ ሊወራ አይችልም ነው ያልኩት። ቁርአንን ብቻ ይዤ ተወያይቻለሁ። ቁርአን ላይ ያልኩህ አንተ የምታነሳቸው መልሻለሁ። አንተ ስታነሳ እየመለስኩልህ ነበር። አሁንም አንተ ብቃቱ ካለ በእግዚአብሔር ቃል የምትኮራ ከሆነ ምን ታደርጋለህ? እኔ ሳነሳ ፖይንቶች ትክክል አይደለም ታስረዳለህ። ይቅድም ላስረዳ አንተ ቅድም ሲጀማችሁ አንተ እኮ ያስረዳሁ አይደለ? ምሳሌ ቁርአን ላይ ኢየሱስ ፈጣሪ ብለህ ማስረጃ መጣ። ኢየሱስ ቁርአን ላይ ፈጥሯል አልከኝ፣ እኔ ደግሞ አልፈጠረም ብዬ አስረዳሁ አይደለ? ስለዚህ እባክህ ወገናችን መንፈስ ቅዱስ ከአንተ ጋር ከሆነ በእግዚአብሔር ቃል የምታምን ከሆነ የማነሳቸውን ጥያቄዎች መልስልኝ፣ ወይም ደግሞ ተወያይ ቆፍጠን ብለህ። ሳላህ እንዲያስማማን ወይም ደግሞ ሌላ ሰው ያስማማን። አንዴ ምን ይሻላል ትላላችሁ? ልጁ ሊወያይ ያልፈለገ ሳላህ ቀጥል። አንዴ መፍትሄ ነው ምን ግራ ገባኝ። ምን ላግት ሀሳብ ቀጥል ሳላህ። ዶክተር ዳንኤል እንግዲህ አሁን ደብል ስታንዳርድ ካላነሳው ነው የምትለው። በአንድ በኩል በአምላኬ አላፍርም፣ ምንም ነገር ቢነሳ መልሳለሁ ነው የምትለው። ነገር ግን ወደ ተግባሩ ሲገባ ነቢዩን ከጎን መተቸት አለብኝ አይነት ነገር ነው። ነገር ግን ዲፌንድ ታደርጋለህ። ልክ ቅድም በአንድ ሜዳ ብቻ እንደሆነው ማለት ነው። ኢምራን ዲፌንድ ነበር ያደረገው እንጂ አታከል አረገም። ቅድም ለ2 ሰዓታት ያህል ለ2 ሰዓት ተኩል ለ2 ሰዓት ምናምን እንግዲህ ስለ ቁርአን ብቻ ነበር ያወራችሁት። ኢምራን አልፎ መጽሐፍ ቅዱስን አታከል አረገም፣ በአንድ ሜዳ በእስልምና ብቻ። ስለዚህ አንተም አሁን በአንድ ሜዳ በክርስትና ብቻ ታወራለህ። ምንድነው ታዲያ ማወራው ለሚለው ኢምራን የሚያወራውን ነገር ሐሰት መሆኑን ታሳያለህ። ኢምራን ብዙ ፖይንቶችን ያነሳል። እነዚያ ፖይንቶች ሐሰት እንደሆኑ ከቻልክ በማስረጃ ያሳየ ያን ነገር ዲፌንድ ታደርጋለህ። የምታወራው ነገር እንዳያሳስበህ። እሺ፣ ይሄን ይመስላል። አይደለም ትክክለኛ ነው። ቅድም ካወራችሁበት አንጻር መሆን ያለበት ነገር ነው ይሄ። ካልፈለግ ግን እናስገድድህም። ጥያቄ ይጠይቀኝ። ለምሳሌ ጥያቄ ይጠይቀኝና ጥያቄውን ከተሳሳትኩኝ አይ አይደለም ብሎ 2 ደቂቃም 3 ደቂቃም ወስዶ ይመልስ። ከዛም በኋላ እኔ ዲፌንድ ማድረግ ከሆነ ደግሞ መልሳለሁ። ሰዓት እያዝላችኋል፣ ችግር የለውም። ሰዓት እያዝላችኋል። አሁን እኮ እያለ አንዴ ሳላህ መስቲ ዩዝ ሄድ ፕሊዝ። የማወራውን ነገር ስማ፣ ለማውራት ብቻ አትቸኩል። ጥያቄ አያውራ እኮ አላልኩም እኔ። ኢትስ ኦኬ እኮ ብያለሁ እኔ፣ ችግር የለውም። ግን ስለ ሞራል ሲነሳ ይሄንን ሞራል ከምን አንግል ነው የምናወራው? ላይክ ባይላተራል መሆን አለበት። ነቢዩ ካልተተቹ የኢየሱስ ሞራል አይቆምም። የኢየሱስ ሞራል በጣም የሚቆም ነው። እንደዛ ከሆነ በጥያቄ ያልኳለ እስቲ። ስለዚህ ነቢዩ በጎን በኩል ካልተሰደቡ የኢየሱስ ሞራል ትክክለኛ መሆን አይችልም ነው። ሲጀመር ነቢዩን ስደብ ብትለኝ ራሱ እኔ ተሳድቤም አላቅም እንደዛ ከሆነ አልችልበትም። ብራዘር መሳደብ በጎን በኩል ነቢዩን ነካ ካላረክ በስተቀር የኢየሱስ ሞራል ግልጽ የሞራል ግድፈቶችን ግን ማንሳት አለብኝ። ስለዚህ አሁን አንተ የአንተን አምላክ ሞራሊቲውን መደገፍ አይችልም። ምክንያቱም በጎን በኩል የግድ ነቢዩ መነካት አለባቸው ነው የምትለው። ይሄ ደግሞ የአንተ አምላክ በትክክል እሱን ዲፌንድ ማድረግ እንደማችል ያሳየህበት ነው እና እናስገድድህም ከዚህ በላይ ምራ ምን ትላለህ? አይ በቃ ግን ዳኒ የምር ይሄ ፌር አይደለም፣ ወላሂ ፌር አይደለም ዳኒ። አዝኜብሃለሁ። ዶክተር ነህ፣ አዝኜብሃለሁ። እኔ ዶክተር ነው የሚል ቋንቋ ነው የማይመቸኝ። ዶክተር ማለት ኦልሬዲ ተምረሃል ማለት እኮ ብዙ ነገሮች ደርሰሃል ማለት እኮ ብራዘር። ኤቭሪበዲ መጥቶ
እሺ አንዴ የሆነ ነገር አንዴ ካለበት ግን ሰላም አይሰጥም። እስሚ ሀቢቢ ቀጥል በቃ ሀቢቢ። እሺ አይ ዳኒ በተመሳሳይ ርዕሱ ቁርአን ላይ ከመጽሐፍ ቅዱስ ወይም ደግሞ ካለፉት ግኖስቲክ መጽሐፍቶች ኮርጇል የሚል ጥያቄ አንስተ ነበረ። በዛ ላይ ዲፌንድ ሲያደርግ የቆየውና በተመሳሳይ ተቃራኒ ቢሆን ለምሳሌ ነው ተቃራኒ ቢሆን ኖሮ ለምሳሌ መጽሐፍ ቅዱስ ካለፉት የተረት ታሪኮች እኔ እንደዛ ብዬ አምናለሁ። ከታሪክ ተረቶች መጽሐፎች ውስጥ ኮርጇል ብዬ አምናለሁ። ጳውሎስ እንደዚሁ ከተለያዩ ነገራቶች ኮርጇል ብዬ አምናለሁ። እንደዛ ቢሆን ምን ብለህ ዲፌንድ ልታደርግ ነው? እንዴት ምን ብዬ ላወራ ነው? መጽሐፍ ቅዱስ የወሰደባቸው ሶርሶች እንዳሉ እኔ ራሴን ምን አልነግርህም። እሱን አይደለም ምልክ አይ እሱን ከተረት መጽሐፎች ነው ምልክ ከተለመዱ የጥንት የተረት መጽሐፎች ወስዶ ዶክትሪን መስርቷል ብለን እናምናለን። ዶክትሪን አልመሰረትም። ዶክትሪን እንደዛ ብለን እናምናለን። አይ እንደዛ ቢሆን ኑሮ አሁን ዲፌንድ የምታደርገው አልመሰረተም የሚል ብቻ ይዘህ ነው በቃ ልታደርግ የምትችለው? ትሰጥሃለሁ፣ ችግር የለውም። ለምን ገባ በሚለው ላይ እናወራለን። አንተ እኮ እያልከኝ ያለው ከተረት መጽሐፍ እንደወሰደ ሰጥሃለሁ ነው እያልከኝ ያለው። በቃ አሁን ዲፌንድ የምታደርገው የለም። በቃ ማመን ነው ያለህ ማለት ነው። አሁን ኢየሱስ ለምን አታምኑ? ወይ እመን። አንዴ እስሚዞ የጠየቀው ጥያቄ ልክ ቅድም ቁርአን ከጎስፕል ኦፍ ቶማስ እንደተወሰደው ተወሰደ ብለህ ዲፌንድ እንዳደረግከው መጽሐፍ ቅዱስ ደግሞ ለምሳሌ ከሆነ መጽሐፍ ጠቅሷል። ስለዚህ መጽሐፍ ቅዱስም የፌሪቴልስ ስብስብ ነው ብለን እንሞግታለን ያለው። ዳትስ ጉድ። የኔ ፖይንት ደግሞ ምንድነው? ያን ፖይንት ስለማውቀው አይ ይሄ ነገር ፌሪቴል አይደለም ታሪኩን እስቲ እንየው ብዬ ራሴ ዲፌንድ አደርጋለሁ። ለምን ሲባል ሌትስ አንዴ ሀሳብ እንደባተም ማለት ነው። ከርዕስ አልወጣሁም። እስሚዞ የጠየቀኝን ጥያቄ ነው የመለስኩ ያለው። ስለዚህ የሚጠበቅብኝ መጽሐፉ ከሌሎች መጽሐፎች የወሰደው ነገር ካለ የወሰደው ነገር ምንድን ነው ብዬ አይና ኮንሰፕት ከሆነና ኮንሰፕቱ ከፊሎሶፊ ከሆነ ኦፍኮርስ ወስዶ ያውቃል። ከተለያዩ ስቶሪስ ከሆነ ወስዶ ያውቃል። በሀሳቡ ጭብጥ ላይ እናወራና ከዛም በኋላ የስ ወይም ደግሞ ኖ ብለን እንወስዳለን እንጂ እኔ የታሪክ ግንኙነት የለም እያልኩ አይደለም። ተስማማን ብራዘር? በቃ ተወሱም ያልከው በገ ልተሆነ አዳምጠኛ እንዴ። ኢየሱስ ፐርሶናሊቲው ትክክል ነው አይደለ? ኢየሱስ ፐርሶናሊቲው ዳኒ እየገባህ ነው ብራዘር? ጥያቄ ነው ባጭሩ ማለት ትክክል አለ። ፐርሶናሊቲው በቃ ፉል ነው አይደለ? ኢየሱስ ጻድቅ ነው አይደለ? ኢየሱስ አምላክ ነው ብራዘር። አዎ፣ ግን መጽሐፍ ላይ ደግሞ መጥፎ ነገሮች ሳደርግ አይቻለሁ። እንግዲህ እነሱ ወደ ዲስከሽን እየገባህ ነው። አትመልስና ጥያቄ እየቀረብኩልህ እኮ ነው። ጥያቄ እያቀረብኩልህ ነው። መጽሐፍ ቅዱስን ሳነብኒ ስለ ኢየሱስ መጽሐፍ ላይ ብዙ መጥፎ ነገር አግኝቻለሁኝ እና ስለዚህ በጥያቄ እየቀጠልን ያለ ነው። አነሳቸውና አንተ ደግሞ ትመልሳለህ ማለት ነው። በቃ 4 ደቂቃ ያ እንደዚህ ይሄን ነው። 4 ደቂቃ ያዙልኝ። ክፈቱ ካሜራ። እኔ ካሜራ የምከፍተው ይከፍታል። ሳላ ትችላለህ። እንደዚህ ባጭሩ እንግባ ብዬ ነው። ሳላ ካሜራ ይምሩ ጨረስን። ጌርሳን ፕሊስ እባክህን ወደ አንፈልግም። ሳላ ካሜራ ትችላለህ ፕሊስ ጌርሳን። ከፍታለሁ ግን ደቂቃ እንትን ደቂቃ በቅድሙ መንገድ ነው የሚቀጥለው። ደቂቃ እዚህ ጋር ፎቶ አለ። ላምጣ ወረቀቱ 433 ነው። 435 ከፈለጋ ወረቀቱን አመጣዋለሁ። ያው እዚህ ጋር ያለው አሁን ግን ምን እያልክ ነው ያለው? አንተ ቅድም እንደጠየቀኝ ጥያቄዎች አነሳና ከዛ በኋላ አንተ ትመልሳለህ። 4 ደቂቃ አድርግልኝ። ኦኬ እሺ፣ ችግር የለውም። እኔ 4 ደቂቃ አድርግለት። እኔ ምን እንደማወራ አውቃለሁ። ችግር ቀጥል። ከርዕሱ እንዳወጣ ያው አክቹዋሊ ተስማምተናል። ስለዚህ አይሆንም። ኢምራን አይሄድም። ከሚዩት አድርግ ፕሊስ። ነው የለም አለበለዚያ ይኸውልህ ተስማማን እኮ ገና አልተስማማንም። ከሙስሊም አንድ ሰውና ቢኒን አስገቡት። ተስማማን እኮ የሚታርጉ በቃ ካህን ቢኒን አስገቡት። አንተ የምታወራው አስገቡት። ዶክተር ዳኒ ሲጠይቅ ደግሞ ይሄ አይደለም ጥያቄው እንዳትል። ስለዚህ አሁን የምናደርገው ምንድን ነው? ቢኒ አንድ ብለህ ጻፍ ካለ ብራዘር። ቢኒ አይረዳህም። አንተ ነው የምታወራው። ቢኒ ቢገባ ምንም አይረዳህም። ወይ በውስጥ ይጻፍልህ፣ ቴክስት አድርገህ በውስጥ ይላክልህ ማስረጃ እንጂ አይጠቅምህም። እሺ ቢኒ አትበል። እሺ ዝግጁ ነህ ዳኒ?
ድምፅ ርቋል። ኢምራን እኔ ልውረድና ቢኒን አስገቡት ፕሊዝ፣ ፈቃደኛ ከሆናችሁ። ይገባል። ችግር አስገቡ። የፈለጉት ግን አይጠቅመው። እሱ የሚወያየዋ ጥቅም የለውም። አስገቡ። የፈለገ ሰው ይግባለት ግን አይጠቅመውም። እሺ ዝግጁ ነህ ዳኒ? ሳላ ሰዓትን ያስጀምርልኝ። ካሜራ መዝጋት ስላለብኝ ደቂ አድሚን ነኝ። አንተ ካሜራ ላይ ለያዝልህ 4 ደቂቃ ነው አይደለ? ካውንት ዳውን ማድረግ እችላለሁ። 1 2 አንድ ታብሌት ይዘጋጅ። አስጀመሰት ትጀምሯለች። አንዴ እስከዚያ ግን ሆስቷ ድምፅ ብታሰማ አሪፍ ነው። ያ ሆስት ድምፅ ካለሽ አሰሚ አለሁ። ማሻአላህ። ኦኬ አንዴ ሳለ ያ ትልቅ ስለሆነ ፋይሉ ስታክ ያደርጋል። ኦኬ አስጀምረው። ኦኬ 1 2 3 እሺ አልሐምዱሊላህ ወከፋ ወሰላተ ወሰላምን አላ ኢባዲሂ الذين اصطفى። ያው ወደ ውይይቱ ገብተናል። ርዕሳችን ምንድነው? እኛ ሙስሊሞች እንደምናምነው ከሆነ መጽሐፍ ቅዱስ ኢየሱስ ላይ ዋሽቷል፣ ኢየሱስን አንቋሸው ተብለን እናምናለን። ለዚህም ነገር ደግሞ ማስረጃዎቻችን የምናቀርብ ይሆናል። ኢንሻአላህ እንድታዳምጡን ጋብዛችኋለሁ። የመጀመሪያ ሐሳቤ ምንድነው? መጽሐፍ ቅዱስ ኢየሱስን ሲያንቋሸው ከዘሩ ይጀምራል ብዬ አስባለሁ። ለምን በእስልምናችን አስተምሮ ወይም ደግሞ እንደምናውቀው ነቢያት ዘራቸው የተከበረ ቢሆንም በመጽሐፍ ቅዱስ ብንመጣ ግን ኢየሱስ ዘሩ ራሱ በትክክል ወይም ደግሞ ለቃሉ ይቅርታ ዲቃላ ታውቃላችሁ፣ ለቃሉ ይቅርታ መጽሐፉ ነው የሚለው እንደዛ የተሞላ ነው። ኦኬ ማስረጃ ደግሞ ብትመለከቱ የማቴዎስ ወንጌል ምዕራፍ 1 ቁጥር 3 ላይ አንድ ታሪክ እናገኛለን። እርሱ ምንድነው? የኢየሱስ ዘር አለ። የኢየሱስ ዘር ለምን የሚል ቃል አለ? ይሁዳ ፋሬስን ዛራን ከተማ ከምትባል ሴት ወለደ፣ ተማር ከምትባል ሴት ወለደ ይላል። ይህ ሰው እንዴት ነው ብለን ስንመለከት የኢየሱስ ቅድም ቅድም ማለት ነው። እንዴት ነው ብለን ስንጠይቅ ደግሞ ተመልከቱ። ጀማ ዘፍጥረት ምዕራፍ 38 ላይ ኢየሱስ ስሙ ማን ነበረ? ይሁዳ ያስወለደው እንዴት ነው ከተባለ ዝሙት ሰርቶ ነው። የልጁ ሚስት እሷ ጋር ተኝቶ ነው። የልጁ ሚስት አስባችሁታል? የልጁ ሚስት ጋር ተኝቶ ነውና ስንጀምር ጋር ራሱ ዘሩ ራሱ በዝሙተኛ የተሞላ ነውና አንድ አምላክ የተባለ አካል እንዴት ብሎ ዘሩ በዝሙተኛ ይሞላል ነው። በጣም ብዙ ዝሙተኞች አክቹዋሊ አሉ፣ ግን ይሄ በቂ ነው። እንግዲህ አንድ ሰው የልጁን ሚስት ከደፈረ ከዚህ በላይ ብልግና አላቀምን። የልጁን ሚስት እና ይሄ ደግሞ የኢየሱስ ዘር ሐረግ ነው፣ አንደኛ ማለት ነው። ወደ ቀጣይ ሰልፍ ደግሞ በክርስትና ኢየሱስ ያው ትል ነኝ ብሎ ይናገራል። እሱን አንሳውና ወደ ቀጣይ አልፋለሁ። ማስረጃ በኋላ ቃል በቃል እንወያይ ይሆናል። ኢየሱስ ትል ነኝ ብሎ ይናገራል፣ ቃል በቃል ትል ነኝ ይላል። ትል ታውቃላችሁ። እና አንድ አካል እንዴት ብሎ ትል ነኝ ብሎ ይናገራል? ጥያቄ ማስረጃውን አቀርባለሁ። ግን መዝሙር ምዕራፍ ተመልከቱ። እንደዚህ ይላል መዝሙር ላይ ተናጋሪ ኢየሱስ ነው። አሳያችኋለሁ። እንደዚህ ይላል፣ ወደ አንተ ጮሁ አመለጡ፣ አንተን ተማመኑ አላፈሩም። እኔ ግን ትል ነኝ ሰው አይደለሁም፣ የሰው ማላገጫ በሕዝቡ ላይ የተነኩኝ ይላል። እንዴት ብሎ እንደተከበረ ሰው ራሱን ትል ነኝ ብሎ ይገልጻል ነው። ትል ነኝ ነው ያለውና ኢየሱስ አምላክ ከሆነ እንዴት ብሎ ራሱን ትል ብሎ ይገልጻል? የመጀመሪያ ሐሳቤ። ቀጣይ ደግሞ ሐሳቤ የሚሆነው ምንድነው? ኢየሱስ ሰይጣን ያንገላታው ነበረ፣ ሰይጣን ያዘው ነበረ። አንድ አምላክ የተባለ አካል እንዴት ብሎ ሰይጣን ያዘዋል? አክቹዋሊ ይሄ የቤተክርስቲያን ፎቶ ነው፣ የካቶሊክ ማለት ነው። እንደዚህ ያዘው ነበረ እና አምላክ የተባለ አካል እንዴት ብሎ ሰይጣን ያዘዋል? ማስረጃ ደግሞ መጽሐፍ ቅዱስ ወንጌል ላይ የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ እንደዚህ የሚል ነገር እናገኛለን። ከዛም በኋላ ኢየሱስ ከዳቢሎስ ይፈሰን ዘንድ መንፈስ ወደ ምድረ በዳ ወሰደው፣ ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደው ይላል። እንዴት ብሎ አምላክ የተባለ አካል ሰይጣን ይወስደዋል? የመጀመሪያ ሰይጣን ወሰደው ነው የሚለውና በመቅደስ ጫፍ ላይ አቆመው ይላል። እዚህ ጋር አቆመው ራሱን አጥፋለሁ ያዘዋልና እንዴት ብሎ አምላካችሁ በሰይጣን ይታዘዛል? አንደኛ ደግሞ ሁለተኛ ደግሞ የሚገርመው ነገር መሰለህ ተራራ ያወጣል። ተራራን የሚያክል ነገር ያንን ሁላ የብዙ ሰዓት መንገድ ሰይጣን አውጥቷታል። ደግሞም ዳቢሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላልና አምላክ የተባለ አካል እንዴት ብሎ ሰይጣን ይዞት ወደ ተራራ የሚወስደው? ይህን ጥያቄ ተመልስልናል ማለት ነው። ስለ ኦርቶዶክስ አላነሳብህም። ወደ ቀጣይ ስመጣ ደግሞ ማለት ነው አንድ ሀሳብ እናገኛለን። እርሱ ምንድነው? ኢየሱስ ይህን ዝለልህና በኋላ አነሳዋለሁ። ኦኬ ሰዎችን ለምንድን ነው የሚሳደብ የሚል ነገር ነው። ኢንሻአላህ እሱ ላንሳና ሰዓት ስላለቀ ይበቃኛል ማለት ነው። የማቴዎስ ወንጌል ላይ ኢየሱስ ሲያስተምር እንመለከታለን። ያስተምራቸዋል። ሰዎች ሲያስተምራቸው ግን እየሰደበ ነው። ከ16 በላይ ጊዜ በግልጽ እየሰደባቸው የሚያስተምራቸውና አንድ አምላክ የተባለ አካል እንዴት ብሎ ይሰድባቸዋል? እነሱ መማር ፈልገው ማወቅ ፈልገው መምህር ሆይ እያሉ ቢያስተምሩ እሱ ግን ይሰድባቸው። ተመልከቱ። የማቴዎስ እንደዚህ ይላል ኢየሱስ፣ እናንተ ግብዞች፣ ቁጥሩ 1 2 3 እናንተ ደንቆሮ እውሮች፣ እናንተ ደንቆሮ እውሮች፣ ተመልከቱ። እናንተ ግብዞች ፈሪሳውያን፣ እናንተ አያልቅም ስድቡ አያልቅምና እንዴት ብሎ አንድ ግለሰብ ዝም ብሎ እየተሳደበ ሲያወራ ስድብ ነው አፍ የሚቀድመውና ከንግግሮች እንዲህ ስድብ ያስቀድማል። በእያንዳንዱ ንግግር ላይ ስድብ ያስቀድማልና የተከበረ አካል የሆነ አካል ለምን በትክክል አያስተምራቸውም? የሚያሳዝነው ነገር እንደዚህ እየሰደባቸው እንኳን እነሱ አልሰደቡትም። እነሱ ግን ተመከቱ እንደው እዚህ ጋር መምህር ሆይ አሉ። እንደዚህ ሞልጯቸው እነሱ መምህር ሆይ አሉ። ግን የሚገርመው ነገር ደግሞ ሰደባቸው። ምን አላቸው? ክፉና አመንዝራ ዝሙተኛ አላቸው።
አመንዝራ ትውልድ ናቸው አላቸው። እና አስቡት አንድ የተከበረ አካል ሰዎቹ መማር ፈልገው እንዲህ ብሎ እየሰደበ ያስተምራቸዋል። ነቢያት አፋቸው ገር ነው። ሰዎቹን ሲያስተምሩ በፍቅር ነው የሚያስተምሩት እንጂ እየተሳደቡ አይደለም። ሲያስተምር ግን ከአንድም ከ16 ጊዜ እየሰደበ ነበር የሚያስተምራቸው። እና ከአንድ የተከበረ አካል እንዲህ ብሎ ይሄ ቀጣይ ደግሞ ኢየሱስ እንደዋሸ ቃል በቃል እንደዋሸና ብዙ ነገሮች እንዳደረገ የማሳያቸው የሆነ ሰዓት ይሰልኳል። እስቲ ይመልስ ይሆን እናያለን። እሺ ደቂቃ አልቋል። ስለዚህ ጊዜ ያዝልኝ፣ ችግር የለውም። እናወራለን። ኦኬ፣ እናመሰግናለን። በመጀመሪያ ደረጃ ወንድማችን የሚገርም እንትን ነው። የኢየሱስ ዘሩ ዲቃላ አለበታል። እንደ ኢየሱስ እኮ ለኃጢአተኞች ነው የመጣው። ኢየሱስ ዲቃላን ሳይመርጥ ኃጢአተኞችን ነፃ ለማውጣት ነው የመጣው እና በዘር ውስጥ ለምን ዲቃላ ተገኘ ብሎ ወንድማችን አካኪ ዘራፍ ይላል። ታትስ ሮንግ ብራዘር። ሰዎች ኃጢአተኛ ስለሆኑ እኛን ነፃ ለማውጣት የመጣ አምላክ ነው ሳይንቅ። እሱ ከነገስታት መምጣት ይችል ነበር እና ይሄን ጥያቄን ባትደግመው መልካም ነው። ብሉይ ኪዳን መጥቶ ይህን ሲናገር አናየን። ይሄም ሌላ ውሸት ነው ብራዘር። ሶስተኛ ሴጣን ያዘዋል። እንዲህ በምድር እያለን ፈተና እንዳለ እናውቃለን። ይህንን ፈተና ኢየሱስ ክርስቶስ ተፈትኖ ነው ያለፈው። አምላክም ነው እንደገና ሰውም ነው። ሰውም አምላክም ነው ኢየሱስ። ስለዚህ እንደ ሰው ተፈትኗል። ከደረሰበት መከራ መታዘዝን ተማረ። የሰማይና የምድር ጌታ እግዚአብሔር፣ ሰማይና ምድርን የሚፈጥር እግዚአብሔር ሰው ሆኖ ሲመጣ እንደ ሰው ተፈትኗል። ስለዚህ ያን ፈተና እንዳለፈ መጽሐፍ ሲያብራራ ነው ማለት ነው። ከዛም በኋላ ይሳደባል። ሰዎቹ ሸረኞቹ እንደሆኑ መጽሐፍ ቅዱስ ያረጋግጣል። መጽሐፍ ቅዱስ ግን እነዚህ ሰዎች መማር ፈልገው አለ ኢምራን ብራዘር። የቱ ጋ ነው መማር ፈልገው የሚለው? የልባቸውን አውቆ እኮ ነው የሚለው። የልባቸውን አውቆ እንዲህ ተናገራቸው ነው እንጂ የሚለው እነዚህ ሰዎች ቀና ሆነው አይልም እንጂ ኢየሱስ እኮ ያመነዘረችውንም ለቋታል። አልፈርድብሽም ነው ያላት። እነዛ ሰዎች ግን ሊያጠምዱት ይፈልጉ ነበር የሚል የመጽሐፍ ቅዱስ ቃል አለ። ስለዚህ ወንድማችን ደብል ስታንዳርድ ነው ማለት ነው። ኦኬ፣ ሌላኛው እንግዲህ ፈልጎ የሚለውን ትተነዋል ማለት ነው። ያነሳቸው ፖይንቶች በሙሉ አውት ኦፍ ኮንቴክስት ናቸው ማለት ነው። ለመሆኑ ኢየሱስ እንዴት ነው የሰበከው ሲባል ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ለመታረድ እንደሚነዳ በግ በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ነው። ይሄ ኢየሱስ ላይ የተነሳ መንፈስ በኢየሱስ ስም የተወጋ ይሁን፣ በጌታ በኢየሱስ ስም የተገለበጠ ይሁን እና ምን ለማለት ነው? ይሄ አስፈላጊ ነው አሁን የተናገርኩት። ለዚህ ነው ምን እያልኩ ያለሁት። ኢየሱስ ለመሞት ነው የመጣው። የእኛን ኃጢአት ሊሸከም ነው የመጣው። የእኛን ኃጢአት ሊወስድ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው። ኢየሱስ ላንቺ እና ላንተ ሲባል ኃጢአት ለመሆን ነው የመጣው ብራዘር፣ እንጂ ከሀብታም ዘር መጥቶ የሆነ ነገር ለመሆን አይደለም። ስለዚህ በመገረፉ ቁስል ሊፈውስሽ፣ ባፈሰሰው ደም ሊያጥብህ ነው ኢየሱስ የመጣው። ኢየሱስ ማርያምና ዮሴፍ በሀብታቸው አይታወቁም። ዋጋ በመክፈል ነው የሚታወቁት። በነገር ሁሉ ድሆችን መስሎ ነው። ኢየሱስ በነገራችን ላይ የተናቀ ሆኖ ነው የመጣው። የተጠላ ነው። አንድ ሰው አላረደም፣ በእጁ ደም አልፈሰሰም ብራዘር። አንድ ከተማ አልተቆጣጠረም፣ የሆነ ነገር መሪ አልሆነም፣ ማንንም አላስጨነቅም፣ ሰይፍም አላነሳም። ከዛም በኋላ ለአንቺ ሲባል ኢየሱስ ታረደልሽ ሲስተርዬ። ለአንተ ሲባል ኢየሱስ ሞተልህ። ሊሞት ነው የመጣው፣ ሞተ። እንዴት ነው ሰው ለአንተ ብሎ የሞተልህን አምላክ በመጥፎ የሚያነሳው? ብዙ ነገር ማድረግ ሲችል ለአንተ ሞተልህ እኮ ነው የምልህ ኢምራን። እስሚዞ ለአንተ ጌታ ሞተልህ እኮ ነው የተባለው። ሳላህ ጌታ ለአንተ ሞተልህ ነው የተባለው። ይህንን የሞተ አምላክ ላይ አፋችሁን ስትከፍቱ ትንሽ አታፉ? ሬዲ ሶሪ ቋል አልፈልግም። እሺ ትልቁ ላይ ስንት ደቂቃ ነው ይምራል? 4 ደቂቃ አልቀው። አየህ እሺ አልሐምዱሊላህ ወከፋ። ራሴን ለመቆጣጠር እሞክራለሁ፣ ግን ዳንዬ ፕሊዝ የገባህበት ቤት መለየት ነበረብህ። አሁን ያለኸው የሰበካ ቤት ሳይሆን የማስረጃ ቤት ነው።
እስካሁን ለተናገርከው አንድ ማስረጃ አላቀረብክም። አያችሁ ልዩነታችን ይሄ ነው። ሙስሊሞች ስናወራ መጽሐፍ ቅዱስ እየከፈትን የምናወራ ይዘን የምናወራ፣ እናንተ ግን ዝም ብላችሁ የምታወሩት። ሲቀጥል አምላክ ለእናንተ ሞተላችኋል። ብራዘር እኛ ራውዝ ቢል አስቡት እስቲ አምላክ ለእኛ ብሎ ሲሞትልን አምላክ ለእኛ ብሎ ሲተፋበትና ሞተን ያለውና እኛ ፕሌስ የሚሞት አምላክ አናመልክም። እሺ ዳንኤል ልመልስልህ፣ የሚሞት አምላክ የለም። የሙስሊሞች አምላክ ሀይ ነው፣ ህያው ነው፣ ዘላለማዊ ነው። ሞት ፍጡር ነው ወይም ደግሞ ሞት ደካማ ነገር ነው። ግን በሞት የተሸነፈ አምላክ አምላክ ይባል አይችልም። ጨርሻለሁ። ቀጥሎ ምን አለ? ኢየሱስ ዘሩ ዲቃላ ቢሆንም የመጣው እኮ ኢየሱስ ከዲቃላ ዘር ነው አለ። ችግሩን መሰለህ እግዚአብሔር ምን አለ መሰለህ እዚህ ጋር ያው ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ አለ። እግዚአብሔር ራሱ አየህ ዲቃላ አይፈልግም እግዚአብሔር። ስለዚህ ምን ችግር አለ? አንተ ዲቃላ ቢሆን ኢየሱስ ምን ችግር አለው ነው ያልኩህ። ግን ችግሩ እዚህ ጋር መሰለህ ኢየሱስ እግዚአብሔር ምን አለ? ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ አለ። እሺ ቀጣይ ማለት ኢየሱስ ትለኛ አይደለም ማለት እዚህ ጋር ትለኛ ያለው ኢየሱስ አይደለም አልክ። ይሄ ውሸት ነው። ምሳሌ የቤተክርስቲያን አባት አለ ጄሮም አውግስቲን እንግዲህ የቤተክርስቲያን የላቲን አባት ሲቀጥል ደግሞ ትልቅ የሚባልበት ሁሉም አክቹዋሊ ይቀበውታል። ትልቅ የቤተክርስቲያን ተመልከቱም እንደሚል እዚህ ጋር ቱ ዘ ኢንድ አለ እስከ መጨረሻ ድረስ ፎር ሂዝ ኦን ሪዘራክሽን ዘ ሎርድ ጂሰስ ክራይስት ሂምሰልፍ ስፒክ። ተናጋሪው ማን ነው? ራሱ ሂምሰልፍ ኢየሱስ ነው የተናገረው አለ። ቡም አያህ። ስለዚህ ተናጋሪው ኢየሱስ ቃል በቃ ያው ስፒክስ። ተናጋሪው ማን ነው አለ? ኢየሱስ ነው። ኢየሱስ ተመልከቱ። ኢየሱስ ምን አለ እዚህ ጋር? እኔ ግን ትል ነኝ እንዴ ብሎ አምላክ ትል ይሆናል። መልስ አምላክ እንዴ ብሎ ራሱን ትል ነኝ የሰው ማላገጫ ነኝ ይላል። ይሄን አዝልኝ። ኦኬ አምላክ በሰይጣን ተፈትኗል። ችግር የለውም እኮ አልክ ብራዘር። አምላክ የተባለ አካል ሰማይና ምድር የፈጠረ አካል ሰይጣን እንዴ ብሎ አንገላቷል? ጥያቄ እኔ አምላክ ከሆነ እንዴ ብሎ በሰይጣን ይንገላታል? ሰይጣን እኮ ወስዶ ምንድን ነው ያደረገው? ተራራ ነው ያስወጣው ብራዘር። መንገድ ያን ሁላ መንገድ ነው ያስወጣውና እንዴ ብሎ አምላክ አእምሮን ሰይጣን ይቆጣጠረዋል ነው። ሰይጣን ከተቆጣጠረ አምላክ መባል ሰይጣን እኮ አምላክ መባልበት ለምን? ኦልሬዲ ተቆጣጠረዋ ሰይጣን። እሺ ይሄን ጨረስን። ቀጣይ ደግሞ ያጀማ የማነሳላችሁ ነገር ምንድነው? ኢየሱስ አክቹአሊ አንድ ነገር ያደርጋል። ኢየሱስ ተመልከቱ፣ እዚህ ጋር የሚናገረው ነገር አለ። ኢየሱስ እሱ ምንድነው? የማቴዎስ ወንጌል ላይ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። ሲጸልዩ ዳግሞ ሲጸልዩ የሚሰሙ ይመስላቸዋል። ስትጸልዩ እንደነርሱ በከንቱ አትድከሙ አለ። አሕዛብ ሲጸልዩ ነገር ይደጋግማሉ። ስለዚህ እናንተ ደግማችሁ አትጸልዩ አለ ኢየሱስ። እንደ አሕዛቦች ዳግማችሁ አትጸልዩ አለ። ዳግሞ የሚጸልየው ኮሜንት ላይ ጻፉ። ዳግሞ የሚጸልየው አሕዛቦች ናቸው። ግን በሚያሳዝን ሁኔታ ኢየሱስ በተናገረው መስፈርት ራሱ ደግሞ ይጸልይ ነበር። ኢየሱስ የዳግሞ ይጸልይ ነበር። አየህ አይደለ? በራሱ አፍ ጠፋ። እዚህ ጋር ምንድነው ኢየሱስ ስትጸልዩ እንደ እነሱ በከንቱ አትድገሙ ጸሎት አትደጋግሙ አለ። ግን በሚያሳሱ ደግሞ ተመልከቱ። የማቴዎስ ወንጌል ምዕራፍ 26 ላይ ያው ደግሞ ሁለተኛ ሄዶ ጸለየ፣ ሶስተኛ ጊዜ ደገመ። አያቸው የዳግሞ ይጸልይ ነበርና ራሱ ባወጣ መስፈርት ተያዘ ማለት ነው። ኦኬ አንደኛ። ሁለተኛ ደግሞ ኢየሱስ ሐዋርያቶቹን ይዋሻቸው ነበረ፣ ተከታዮቹን ይዋሻቸው ነበረ። እንዴ ብሎ አምላክ ይዋሻ ጓደኞቹን ተከታዮቹ እንዴ ብሎ ይዋሻል አምላክ ብራዘር። የዮሐንስ ወንጌል ምዕራፍ 7 ተመልከት። እናንተ ወደዚህ በዓል ውጡ፣ እኔ ጊዜ ገና ሳልደረሰ ወደዚህ አልወጣም አላቸው። ኦኬ ከዛሳ ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያ ጊዜ እርሱ ደግሞ በግልጽ ተሰውሮ ወጣ። አልወጣም ማለት ከዛ ወጣ። አያ አልወጣም ካለ በኋላ ወጣ። አልወጣም ካለ በኋላ ወጣ። አያ አይደለ ብራዘር? ስለዚህ ለምን ይዋሻል? አልወጣም ካለ በኋላ ለምን ይወጣል? እዚህ ጋር ማለት ገና የሚል ቃል አለ፣ ገና የሚል ቃል አለ ይላሉ ብራዘር። ገና የምትቆጥረው አላስኬድም። ለምን ጭማሪ ቃል ነው። ምሳሌ የቤተክርስቲያን አባቶች አሉ። ካምብሪጅ ኮሜንታሪ ተመልከቱም። እንደ ካምብሪጅ ኮሜንታሪ የት ቶት ቬሪ ኢንስካባ ኢትስ ፖሲብል ኖ ፓርት ኦፍ ዘ ኦሪጂናል ቴክስት አለ። የትም ገና የሚለው ቃል ጭማሪ ነው። አያ አያስኬድም። ስለዚህ ጭማሪ ስለሆነ ወገናችን እንዲህ ብሎ ኢየሱስ ይዋሻል? አልወጣም ብሎ እንዲህ ብሎ ይወጣል? ለምን ተከታዮቹ ይዋሻል? ተከታዮቹ የሚዋሽን አካል እንዲህ ብዬ እከተለዋለሁ? ለተከታዮች ታማኝ ያልሆነ አካል እኔ እንዲህ ብዬ ልከተለው ይችላል? ጓደኞቹን የሚዋሽ ከሆነ ማለት ነው። ኦኬ አያቸው ብዛቱ እንደዚህ ነው። እሺ ሲቀጥል ደግሞ አንድ ላይ ላነሳላችሁ የሚፈልግ ነገር አለ። እርሱ ምንድነው? ኢየሱስ ሰይፍ አላነሳም አልክ ብራዘር። ሰይፍ ኢየሱስ አላነሳም ብለህ ውሸት ነው። ለምን? ኢየሱስ ሰይፍ አንስቷል። ተመልከቱ፣ የሉቃስ ወንጌል ተመልከቱ። ኢየሱስ እርሱም አለ አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢት ያለው እንዲሁ የሌለው ልብስን ሽጦ ሰይፍ ይግዛ አለ። ኢየሱስ ሰይፍ ግዙ አለ። ሐዋርያቶቹን ሰይፍ ነበራቸው። ሐዋርያት ወላሃተ ጆሮ ቆርጧል ነበር እና ሰይፍ ነበራቸውና እሱም ውሸት ነው። ጨርሻለሁ። ሰበካ እንዳያደርገው ፕሊዝ ዳኒ ማስረጃ ገብቴ ነው። አንዳንዴ ሰበካ ነው የሚያስፈልጋችሁ። እና ለማንኛውም ሰበካ አንተ የተናገርከውን ሪፊት ካረኩ በኋላ ነው የተናገርኩት። እና ተረጋጋ፣ እንቀጥላለን ማለት ነው። እሺ ኦኬ፣ እንቀጥላለን ማለት ነው። በመጀመሪያ ደረጃ የኢየሱስን አእምሮ ሰይጣን ተቆጣጠረው አለ ብራዘር። ሰይጣን ተቆጣጠረው የሚል ቀልድ ካልሆነ በስተቀር መጽሐፍ ቅዱስ ውስጥ የለም። ስለዚህ እንትን የለውም። ሌላኛው ኢየሱስ አትድገሙ ብሏል። አትድገሙ ማለት ጌታ ሆይ ስጠኝ፣ ጌታ ሆይ ስጠኝ፣ ጌታ ሆይ ስጠኝ። ይሄ ድግምትን የማድረግ ነው እንጂ ሰው ጠዋት ጸልዩ እንደገና ደግሞ ጸልዩ እንደገና 3 ጊዜ አትጸልዩ አይደለም። ቃላትን አትደጋግሙ ማለትና ደግሞ መጸለይ ይለያያል። ስለዚህ ስታነብ ብራዘር
ቃላትን አትደጋግሞ የተባለውን ወስደ ደግሞ ለመጸለይ ወይም ደግሞ አንድ ጊዜ ከጸለይ በኋላ መልሶ ለመጸለይ አድርጋ አትውሰደው። አትደጋግሞ ነው የተባለው። ኦኬ፣ ወደሚቀጥለው ፖይንት ልምጣ። ዋሻቸው አለ። ለምንድን ነው ዋሻቸው? ሲጀመር አልዋሻቸውም። አልወጣም አለ፣ አልወጣም። ከዛ በመካከል ላይ ወጣ። ዋሻ የሚባለው እስከናካቴው አልወጣም ሲል ነው። በመካከል ላይ ወጣ ነው የሚለው። ሲቀጥል ኢየሱስ ለመሆኑ ኢየሱስ ለምን ይዋሻል? ብራዘር፣ ለጥቅሙ ነው? ለሀብቱ ነው? የሆነ ቦታ ተዋግቶ ሀብትና ንብረት ሰብስቦ ባሪያዎችና ምናምን ለማድረግ ነው? ኖ፣ ምንም የለውም። ባዶውን ኢየሱስ ለጥቅሙ አልኖረም። ለሰው ሲባል ነው የኖረው። ይፈውስ ነበር፣ ይመግብ ነበር፣ ያበላ ነበር፣ ያጠጣ ነበረ። ኢየሱስ የሚዋሽበት ምንም ምክንያት የለም። ለሰዎች ሲባል ነው። ባይ ዘ ወይ ማስረጃ ትላላችሁ፣ ከመጽሐፍ ቅዱስ ነው እያወራሁ ያለሁት በሙሉ ማለት ነው። ገብታችሁ አንብቡ። ሌላኛው ስለዚህ ምንም ለጥቅሙ የሰራው ነገር ኢየሱስ የለም። ተጠቀም የምትሉት ነገር የለም። እንዲህ በማድረጉ ስንት ከብቶች ነበሩት፣ ስንት የሆነ ቤቶች ነበሩት፣ ስንት ሀብቶች ነበሩት። ናቲንግ ብራዘር፣ ናቲንግ፣ ምንም የለውም። ስለዚህ ምንም የሌለውን አምላክ ክብር ስልጣንስ ነበር። እንደውም ኢየሱስን የሚገርማችሁ ነገር እናንግሳ አሉት። ኖ አለ። ኖ እኔ አልነግስም። ምን ያለው? እንደዚህ አይነት አምላክ አለ ብራዘር? መጽሐፍ ቅዱስን ስለማታውቁ ነው ማስረጃ የምትሉት። ስለዚህ ኢየሱስ ላንግስ ሲባል እንኳን እምቢ ያለ ነው ብራዘር። ኖ እናንተ ስለበላችሁ ነው የተከተላችሁኝ፣ ስለ እውነት አይደለም ነው ያለው። አስባችሁታል? ላንግስ ሲባል እምቢ ያለ አምላክ ነው። ኦኬ፣ እንቀጥል። ሰይፍ አንሱ ያለ ምሳሌያዊ ነው። በነገራችን ላይ ሰይፍ አንሱ ብሏል አለ ወንድማችን። ይሄ የሚያስቅ ነው። ለምን እንደሆነ ታውቃላችሁ? ጴጥሮስ ሰይፍ አንሱ የሚለውን ቃል ሊትራሊ ወሰደውና የሰውየውን ጆሮ ቆረጠ ወታደሩ። ከዛ ኢየሱስ ሄዶ ፈወሰው። ኢየሱስ ፈዋሽ ነው ብራዘር፣ ፈዋሽ ነው። ከሞት የሚያስነሳ ነው። አጋንንትን የሚያስወጣ ነው ኢየሱስ። ጌታ ይባረክ። አጋንንትን የሚያስወጣ የሚነቅል ነው ብራዘር። ሙታንን የሚያስነሳ ነው ብራዘር። ፈውስን የሚያመጣ ነው። በምንም የሚወቀስ አይደለም። ከመካከላችሁ አንዳችሁ እንኳን በኃጢአት አትከሱኝም ነው ያለው ብራዘር። ማንም አልከሰሰው። የሚገርማችሁ ተማክረውበት ራሱ ሊከሱት አልቻሉም። አንድ ቃል ሲናገር መጨረሻ ኢየሱስ የተሰቀለው በምን እንደሆነ ታውቃላችሁ? በቃ እኔ እግዚአብሔር ልጅ ነኝ ስላለን የሰቀሉት እንጂ የሆነ ሰርቆ ሀብት አጠራቅሞ የሆነ ከተማ መሪ ሆኖ አይደለም ብራዘር፣ አይደለም። ኢየሱስ ጭምት ነበረ። ኢየሱስ የተናቀ ነበረ። ኢየሱስ የተጠላ ነበረ። ሰዎች ፊታቸውን እንደሚሰውሩበት ነበረ ኢሳያስ 53 ብራዘር። ስለዚህ ኢየሱስ እንደዚህ አይነት ላይፍ ያሳለፈን ኢየሱስ፣ አንድ ሀብትና አንድ ንብረት ያልነበረውን ኢየሱስ መሳደብ ብራዘር ከዘላለም ሕይወት ያስቆርጣል። መንፈስ ቅዱስ ይርቃል ብራዘር። ፍራ ስታወራ ራሱ በቁርአን ራሱ ያለ ነቀፋ ነበረ። ቁርአን ራሱ ኢየሱስ ያለ ነቀፋ ነበር ነው የሚለው ብራዘር። ኃጢአት የለበትም ነው የሚለው፣ እዛ ፍጹም ነበረ ነው የሚለው ብራዘር። ስለዚህ ስለ ኢየሱስ ስታወራ እያንዳንድ ልትፈራ ይገባል። ቁርአን ራሱ ያከብረዋል። ደቂቃ አልቀዋል። ኦኬ፣ ቀጣይ ጥያቄና መልስ ነው ይምራል። አንድ ይቀራል። ከዛ ጥያቄና መልስ። ኦኬ፣ አንዴ ቆይ፣ ትልቁ ላይ አላርገ። ኦኬ፣ ምን ትቼ እንደማወራ ግራ ገባኝ። ጀማ ዳንዬ፣ እኔ ወላሂ ባይዘው የምታወው ነገር በደንብ ላይ መደመጥ ራሱ ክርስትና ወርቅ እንደሆነ በቂ ነው። ወላሂ አምላክ እና እንግዛው አምላክ ንጉስ አይደለም ማለት እኮ ነው ብራዘር። አየህ አይደለ? አምላኬ ደካማ ነበር አልክና ወላሂ ዳኒ አንተ ባወራኸው ብቻ ክርስትና ወርቅ እንደሆነ ተናግረሃል። ደካማ አምላክ አናመልክማ። ደካማ አምላክ የለም። እንደኔ ደካማ ከሆነ ለምን አመልከዋለሁ ብራዘር? ደካማ ኦልሬዲ ደካማ ሆነ አንተ ራሱ እንዳመልከውና ፕሊዝ። ግን ነገሮች በጣም ያሳዝናሉ ዳንዬ። ግን እንደው እባክህን ቢያንስ አንድ ጊዜ እንኳን በማስረጃ አውራ። ኢላሂ እስካሁን 2-3 ልናወራ ነው፣ ግን እስካሁን አንድ ማስረጃ አልከፈትክም። እሺ ቀጥሎ ምናል? ኢየሱስ ይፈውስ ነበረ፣ ሰዎችን ይፈውሳል። የሚያሳዝነው ግን መሰለህ ሲፈውስ ራሱ ዘሩን እየመረጠ ነበር የሚፈውሰው። ኢየሱስ ሲፈውስ ዘሩን እየመረጠ ነበር የሚፈውሰው። እንደዚህ አይነት ሰው አለ በአላህ ዘሩን እየመረጠ ሌሎችን እየሰደባቸው። እንደውም አንዷ መታ ማለት ለመነችው፣ እባክህን ፈወሰኝ አለችው። ተመከቱ ያላት ኢየሱስም አለ የልጆችን እንጀራ ወስዶ ለውሾች መጠለገብ። ውሻ ነው ያላት ልጅቱ፣ ሴትዮቱ ውሻ ነው ያላት። አያ ዘሯን መርጦ እሷ ከነአናዊ በመሆኗ አይሁዳዊ ባለመሆኗ አንቺ ውሻ ነች ከፊት ዞር በይ ነው ያላት። ያው እሷ ሴትዮዋ ቀርባ በእግሩ ስር እየሰገደችለት እንኳን አልሰማትም። ሰድቧት ነው ሄደው። ከዛ ከስንት ምክር በኋላ ነው ራሱ ፈውሶ የተገኘው። እና ፕሊዝ ዘሬ እየመረጠ የሚፈውስ ነብይ እኛ እናቀምሽ ብራዘር። አያ ፈወሰ ላልከው ማለት ነው። ቀጥቶ ተቋጠረ የሚሆን ከየት አመጣው አልከኝ። ኢየሱስ ሰይጣን ተቋጠረውን ነገር አልክ ብራዘር። ተራራ ያስወጣው ማን ነው?
ተራ ያስወጣ ሰይጣን እኮ ነው ብራዘር። ሰይጣን የተጎተራ ላይ ተሸክመው የሚያስወጣ ያክል ያለው ብራዘር። ሰይጣን ቀልቀላ ታውቂያችሁ። ደግሜ እንደው ምን እንደሚሻለኝ አላውቅም እኔ። ኦኬ ያው ተመልከቱ ምንድን ነው የሚለው? ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። ወሳጁ ማለት ሰይጣን የተወሰደው አንተ መልስልን። እንግዲህ ተሸክሞ ወሰደው እንደማትለኝ ተስፋ አደርጋለሁኝ። እሺ በቁርአንማ ኢሳ አለይሂ ሰላም የተከበሩ ምርጥ ነብይ ናቸው። የምንወዳቸው የምናከብራቸው ነብይ ናቸው። ነገር ግን መጽሐፍ ቅዱስ ያለው ተዋሽቶበታል ነው የተባለ ያለው ብራዘር። መጽሐፍ ቅዱስ ነቢያትን ያንቋሻል፣ ኢየሱስን ያንቋሸዋል፣ ውሸታም ያደርገዋል ነው። ቀደም ቅድም አልዋሻም አልከኝ። መጀመሪያ ዋሻ፣ ግን የዋሸው ደግሞ ለጥቅም ነው አልከኝ ብራዘር። የዋሸው ለምን መሰለህ? እንዳይገደል ፈርቶ ነው የዋሸው። ቅድም ኢየሱስ የዋሸው እኮ ለክብሩ አይደለም አልከኝ። የዋሸው ለምንድን ነው? ኢየሱስ እንዳይገደል ፈርቶ ነው። ለምን? ከወጣ ይገሉታል። ስለዚህ ምን አደረጋቸው? እናንተ ውጡ፣ አልወጣም አለ። ከዛ ወጣ። ለምን? ጓደኞችን እንኳን ቢያንስ ጓደኞችን ያከብራቸው፣ ሐዋርያትን ያከብራቸው ብራዘር። ሐዋርያትን የሚዋሻ ካለ እንደ ብዬ ነው የማምነው እኔ። አልወጣም ካለው ይወጣል እኮ። አልወጣም ማለት ከዛ ወጣ። እንደዚህ ያሰዋለ በአላህ ያውም አምላክ ተብሎ ማሰብ ያለባችሁ እየተወራው ስለ አምላክ ነው ወንድሞቼ እህቶቼ። እና ፕሊስ በደንብ አጋችሁ አስተንትኑ። እንደሚሳደብ አይተናል። ያው ቅድም አሳይቻለሁ በማስረጃ ነው። ለቃሉ ይቅርታ ማስረጃ ያው ጸሎቱም ጨርሰናል። ቀጣይ ደግሞ ያ ጀማዓ ማነሳላችሁ አንድ ነገር አለ። የሉቃስ ወንጌል ላይ እንደዚህ ይላል። መጥምቁ ዮሐንስ አለ እንጀራ ሳይበላ ወይን ጠጅ ሳይጠጣ መጣ አለ። የሰው ልጅ ግን ኢየሱስ የሰው ጀታ ኢየሱስ ማስረጃ ከፈለጋችሁ አለ። የሰው ጀታ ኢየሱስ መጣ። ኢየሱስ ግን አለ እየበላና እየጠጣ መጥቷል። ኢየሱስ ይጠጣ ነበረ። የሚጠጣው ምንድነው? ከተበገ የሚጠጣው ምንድነው? ላሳያችሁ። የሚጠጣው ኮሜንት ላይ ተመልከቱ። that is eating bread ዳቦ እየበላ and drinking wine አለ። ወይን እየጠጣ መጣ አለ። ኢየሱስ ወይን ጠጣ ነበር። አስካሪ መጠጥ ይጠጣ ነበረ። አሰባችሁታል? ነብይ ተብሎ አስካሪ መጠጥ የሚጠጣ ማለት ነው። ግን የሚያዘው ነገር መስራችሁ ተመልከቱ። ትንቢተ አንድ ወንጌል ቆይ ያሳያችሁ። አንድ ወንጌል አለ። ሶሪ ቆይ ያውጣው እዚህ ጋር ትንቢተ ኢሳይያስ ምዕራፍ 28 እንደዚህ ይላል። እነዚህም ደግሞ አለ እግዚአብሔር ተመልከቱ። እግዚአብሔር አዳምጥ እሺ። ከወይን ጠጅ የተነሳ ይስታሉ አለ። እየሰከሩ ይስታሉ አለ። ከሚያሰክር መጠጥ የተነሳ ይፋንናሉ አለ። ነቢያቶች ነብዩ ከሚያሰክር መጠጥ የተነሳ ይስታሉ አለ። አየህ አይደለ? ስለዚህ ነቢያት እየሰከሩ እንደሚስቱ አይተናል። አሁን ያዝልኝ ኢየሱስ ጠጣ አይደለ? አሁን የማሳየ መሳይ ኢየሱስ የሳተበትን የማሳየ። ስለዚህ አጀማ ምን አየ? ኢየሱስ እንደጠጣ አየ። መጽሐፍ ቅዱስ ደግሞ እየጠጡ ይስታሉ አለ። የእግዚአብሔር ቃል ምናምን ነቢያቶቼ እግዚአብሔር ምን አለ? ነቢያቶቼ እየጠጡ ይስታሉ አለ። ነቢያቶች ማለት ነው። ኢየሱስ ተሳስቷል። ኢየሱስ በጣም ብዙ ተሳስቷል። ምሳሌ ልስጣችሁ። የዮሐንስ ወንጌል እንደዚህ ላይ ኢየሱስ ተመልከቱ። ኢየሱስ እንዲህ አላቸው አለ። ኢየሱስ ሊስት ነው። ተመልከቱ። ኢየሱስ ያለውን ተመልከቱ። በሕጋችሁ አለ በኦሪታችሁ እናንተ አማልክት ናችሁ አልኩ የሚል ተጽፎ የለምን አላቸው። ምን አላቸው? እናንተ በመጽሐፋቸው በኦሪት ላይ ምን የሚል አለ? እናንተ አማልክት ናችሁ የሚል ተጽፎ አለ። ግን የለም፣ ኦሪት ላይ የለም። ኦሪት ላይ እንደዚህ የሚል ነገር ጭራሽ የለም። አያችሁ አይደል? ስለዚህ ኢየሱስ ማለት የእግዚአብሔር ቃል ላይ ጨመር የሌለው ነገር ጨምሮ አወራ፣ ሳተ እና እንዴት ብሎ ሰው ሊከተለው ይችላል? ፕሊዝ መጽሐፍ ውስጥ ያንቆሻል ያለውን እባክህን አንድ መሳል መለስኩ። እስኪ መለስ ሞክር ለመመለስ። እሺ አሁንም ወንድማችን ያዘኝ 4 ደቂቃ የኔ ተራ ነው። ኦኬ ኢየሱስ ክርስቶስ አይ ቲንክ የመረዳት ችግር ያለ ይመስለኛል። እዚህ ጋር አምላክም ነው ሰውም ነው። ኢየሱስ ወደ ምድር የመጣው አምላክነቱን ለማሳየት አይደለም። አምላክነቱን ለማየት ከፈለጋችሁ ዮሐንስ ራዕይ ምዕራፍ 1 ላይ ፊት ለፊቱ ሊቆም አልቻለም። ዮሐንስ ወደቀ። ስለዚህ አምላክነቱን ለማሳየት ሳይሆን እንደኛ ሰው ሆኖ የኛ ወንድም ሆኖ አምላክም እና ሰውም ሆኖ እኛን ከኃጢአታችን ለማዳን ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስ ክርስቶስን ስለኛ ኃጢአት አደረገው ይላል። እንደ ሰው ከመካከላችን እንዳንዱ ሆኖ እኛን ለማዳን ነው እንጂ የመጣው ገነት በነበረበት ምክሩ ወይም ደግሞ በሱ አቅሙ በሱ ሞገሱ ከመላእክቶች ጋር ለመንገስ አልመጣም። ወንድማችን እዚህ ጋር የመረዳት ችግር አለባም። ሶሪ ኢየሱስ ሰው ለመሆን ነው የመጣው። ስለዚህ የሰውን ክራይቴሪያ ያሟላል። የሰውን ክራይቴሪያ ተጨነቀ፣ ተሰቃየ ሲባል እንደ ሰው ነው። እንዳይገሉት ፈርቶ ነው። ኦፍኮርስ ሌላ ቦታ ላይ ለምሳሌ ያለ ጊዜው ሊገሉት በሚፈልጉ ጊዜ ከመካከላቸው ሰንጥቆ እንዳለፈ እናያለን። መጽሐፍ ቅዱስ ላይ በግልጽ የተጻፈ ነገር ነው ይሄ ነገር። ስለዚህ ምን እያልክ ነው ያለው ብትሉኝ ኢየሱስ ክርስቶስ የመጣው ሰውም አምላክም ሆኖ ነው የመጣው። አምላክ ሲሆን ግን ሰው ሲሆን ግን አምላክ ሆኖ አምላክነቱ ሰውነቱ ደግሞ አምላክነቱን ሳይለዋወጥ ሳይቀናነስ ሁለቱንም ይዞ ነው የመጣው። ስለዚህ እንደ ሰው ለምን ሆኖ ብሎ ነው ወንድማችን እየተናገረ ያለውና which is completely wrong ማለት ነው። ሌላኛው መጽሐፍ ቅዱስ ውስጥ ያለውን ኢየሱስ መጽሐፍ ቅዱስ እንደተሳሳተ ቁርአናቸው አይናገርም።
መጽሐፍ ቅዱስ ተሳስቷል የሚል አንድ ቦታ ማምጣት አይችልም። ኮረፕትድ ነው የሚል ነገር ቁርአን ውስጥ የለም ጭራሽ አንድም ማምጣት አይችሉም። ነገር ግን ቁርአናቸው ምላል አልሰቀሉትም አልገደሉትም የሚል ያመጣሉ። ቁርአኑ ግን ደግሞ ወንጌል አልተሳሳተም አይበረዝምም ይላል። ወንድማችን ደግሞ ተበርዟል መጽሐፋቸው ይላል። ነው መጽሐፍ ቅዱስ ተበርዟል አይልም። ቁርአን አይልም። ማምጣት አትችልም። አንድ አታመጣም። አስምሩበት። አሁን በማወራው ነገር ላይ ከቁርአን በቀጥታ ኤንጅልስ ተበርዟል የሚል ተውራት ተበርዟል የሚል እንዳውም የሚለው ምንድነው? የነቢያት መጽሐፍ ኤንጅልስ ተውራት ዳኒ ርዕስ ብራዘር እሱ ያወራው ነው እየመለስኩ ያለሁት። ታይሜን ሴቭ አድርግልኝ። እሱ ያወራውን ነው እየመለስኩ ያለሁት እንጂ እኔ ወደዛ ልገባ ፈልጌ አይደለም። አውርቷል። ስለዚህ አልገፋበትም። አንድ 15-20 ሰከንድ ትጨምርልኛለህ። ስለዚህ ምን እያልኩ ያለሁት ቁርአናቸው ጭምር ስለ ኢየሱስ ክርስቶስና በአጠቃላይ ስለ መጽሐፍ ቅዱስ ኢንተግሪቲ ይናገራል። ዳትስ ዋት አይም ሴይንግ። ቁርአንን ክሪቲሳይዝ እያደረኩ መጽሐፍ ቅዱስን ቁርአን ይደግፈዋል ነው እያልኩ ያለሁት። አይደግፈውም ካለ እንዲያሳየኝ እጠይቀዋለሁ ማለት ነው። እንዲያሳየኝ። አይደግፈውም መጽሐፍ ቅዱስ ተበርዟል የሚል ከሆነ ከቁርአን ያሳየኝ። ሊያሳየኝ አይችልም። ለምን ሲባል ቁርአን ውስጥ መጽሐፍ ቅዱስ ተበርዟል የሚል የለም። እዚህ ያላችሁ ሙስሊሞች በሙሉ እድል ቢሰጣችሁ አንድ ጥቅስ አታመጡ መጽሐፍ ቅዱስ ተበርዟል የሚል። ስለዚህ ስለ ኢየሱስ ክርስቶስ የተጻፈውን ስናይ ነገር ሁሉ እኛን ለማዳን እንደሆነ መረዳት አለባችሁ እንጂ አምላክነቱን ዴሞንስትሬት ለማድረግ አይደለም ኢየሱስ የመጣው ማለት ነው። ስለዚህ ለምንድን ነው የደካማ አምላክ እንደ ኢየሱስ እንደኛ ደካማ ሆኖ ካልሞተ አንተ ነፃ አትወጣም። ይሄን አለመቀበል ደግሞ መብት ነው። ሲኦል ትገባለህ። ስለኔ ሲል ግን ኢየሱስ ክርስቶስ ሞቷል እያልን ያለን መሞቱን ደግሞ በታሪክ አይተነዋል ማለት ነው። ስለዚህ ኢየሱስ ላይ የምታነሳቸው ክሶች በሙሉ ስተት ናቸው። ያመጣኸው ኮሜንተሪ ራሱ ስተት ነው ብራዘር። ኦኬ፣ ደቂቃ አልቋል። አንዴ ጥያቄና መልስ ነው የሚኖራችሁ። ዳንኤል ርዕሳችሁ ኢየሱስ ክርስቶስ ነው እንጂ ስለ መጽሐፍት ፕሪዘርቬሽን አይደለም። ከቻልክ ርዕሱ ላይ ለማውራት ሞክር። ጥያቄና መልስ ነው አይደለ? ይምራን ጥያቄና መልስ ነው። አንድ አዳምጠኝ። እሱ ባነሳው ነገር ላይ ነው እንጂ ያወራሁት ወደ ቁርአን እንኳን ሄድን ብያለሁ እኮ እኔ። ግን ባነሳው ነገር ላይ ነው ያወራሁት። በርካታ ያነሳቸው ፖይንቶች ነበሩ። እነዛ በማስረጃ ማሳየት ነበረብህ። አንተ ሌላ ነገር ነበር ያወራው። ኤኒዌይ ወደ ርዕሳችን እንመለሰው። በትክክል ነው ያወራሁት ብራዘር። እኔ አወያይ ነኝ። አወያይ ስለሆንኩኝ አንዴ አንተ የምታወያየው እኔ የማወራውን ኮንተንት ሳይሆን ጊዜ ሌላ ነገር ስታወራ እንደነበረ እኮ ሁላችንም እናውቃየው ሰምተናል። ስለዚህ አሁን እሱን ተወውና ጥያቄና መልስ ላይ ትኩረት እናድርግ። ኦኬ 7 ደቂቃ ይሰጣችኋል። እሺ አስጀምረው። ቆይ ልጻፍበት። እሺ ዳኒ ሚዩት አንሳ። ዳኒ ቃል በቃል ትመልስልኛለህ። ከዛ ማጠቃለያ ሰጠን እንለያያለን። እሺ ዳኒ ሚዩት አንሳ። አሉ እሺ የመጀመሪያ ጥያቄ የኢየሱስ ዘር ላይ ዝሙተኞች አሉበት አይደለ? የዘር ሐረጉ ላይ አሉበት፣ ኃጢአተኞች አሉበት፣ ነፍሰ ገዳዮች አሉበት። አመሰግናለሁኝ። ይሁዳ ዝሙተኛ ነው አይደለ? ፋሪስ ነው በዝሙት ነው አይደለ? አዎ አልኩኝ፣ ተናገርኩ። እንዴት ነው ወለደው? አዎ ትክክል። እንዴት ነው ወለደው? የልጁ ሚስት ጋር ተኝቶ ነው አይደለ? አዎ ጎበዝ። እሺ ቀጣይ ደግሞ የዮሐንስ ወንጌል እንደዚህ የሚል ቃል አለ። ከዚያም በኋላ ዳቢሎስ ቆይ አንዴ ላውጣልህና እያየኸው። እሺ ብራዘር እንደዚህ ይላል። ተመልከተው። እያየኸው ሶሪ እንደዚህ ይላል። ደግሞም ዳቢሎስ እጅግ ረጅም ወደ ተራራ ወሰደው ይላል። የወሰደው ማን ነው? ዲያብሎስ ወሰደው ይበል እንጂ ምን አይነት አወሳሰድ ጥያቄ የወሰደው ማን ነው? ዲያብሎስ ወሰደው ይላል፣ ግን ምን አይነት እንደሆነ አልተጻፈም። እንደወሰደው ማወቂ በቂ ነው። እሺ ኢየሱስ ሲያስተምር ደንቆሮ ሰድቧቸዋል አይደለ? አይሁዳውያን ደንቆሮ ሰድቧቸዋል። አመሰግናለሁ። እሺ ቀጣይ ጥያቄ ደግሞ አንድ ጥያቄ አለኝ። ያቺን ከናናዊ ሴት ማለት ነው ቡችላ ብሏት አይደለ? ከናና ሴት ብሏታል። ለምን እንዳላት ግን ማስረጃ ለምን እንዳላት በቃ እሺ። ቀጣይ ጥያቄ ደግሞ የሚሆነው ኢየሱስ ሲያስተምር ፈርቶ ሊሰቀስ ፈርቶ ነበር አይደለ? ኢየሱስ አዎ ፈርቷል፣ ተጨንቋል፣ አልቅሷል አይደለ? አለቀሰ የሚል የለም። እንባው የደም ጠብታ ያክል ነበር አይልም? እንባ ላብ ነው የሚለው ብራዘር። ላበላም ሆነ ነበር ጨንቆት ኢየሱስ። አዎ እንደ ደም ነጠብጣብ ይላል። የአንተን ኃጢአት ነው የተሸከመው። የአንተን ኃጢአት ሲሸከም ስለዚህ ጨንቆት ነበር። እሺ የሚጨነቅ አምላክ። ቀጣይ ደግሞ ጥያቄ ማቴዎስ ወንጌል ላይ ኢየሱስ እጁን ሳይታጠብ በልቶ ነበር አይደለ? እጁን ሳይታጠብ በልቶ ነበር አይደለ? ኢየሱስ እሱ ሳይታጠብ ሳይሆን ደቀ መዛሙርቶቹ ሳይታጠቡ ለምን ይበላሉ? እሱ አልታጠበም። በላሳግ እንዳልታጠበ
ኦኬ አሳየኝ፣ ችግር የለውም። ስቲል doesn't make any የማቴዎስ ወንጌል የሉቃስ ወንጌል ምዕራፍ 11 እንደዚህ ይላል። ይህም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ገብቶ ተቀመጠ። ከምሳ በፊት አስቀድሞ እንዳልታጠበ ባየ ጊዜ ፈሪሳው ተደነቀ። ታጥቦ አልታጠበም ኢየሱስ ምሳ ሲበላ? ኦኬ እዚህ ጋር እንደዛ ይላል። ሶ ዋትስ ዩር ፖይንት? ስለዚህ አልታጠበም አይደል? አልታጠበም በል። አልታጠበም ይላል። እሺ ባለመታጠብ ሰውየው ምን ብሎ ሰደበው? ምን ብሎ ሰደበው? ደንቆሮ አለው። እዚህ ጋር ደንቆሮ ሰደበው። ያው እዚህ ጋር እናንተ ደንቆሮ አለ። አንብቦ ሙሉውን አውዳ ደንቆሮ አለው። ምክንያቱም እያወራ ያለው ኢየሱስ ስለ ጽድቅ ነው እያወራ ያለው። አይደለም ሰውየው እጁን አልታጠበም ነበርና እናንተ ደንቆሮች፣ የውጭ የፈጠረ አምላክ የውስጥን አያውቅም እንዲህ ሰደባቸው። ደንቆሮ ታሽ። አመሰግናለሁ። ቀጣይ ጥያቄ ደግሞ በለሷ ፍሬ አልነበራትም አይደል? የማቴዎስ ወንጌል ላይ ፍሬ አልነበራትም። ከዛ ፍሬ አልነበራት፣ ረገማት አይደል? ረግማታል በለሷ ረግሟታል። ጥፋቷ ምንድን ነው? በለሷ ምንም የምታጠፋው ጥፋት የለም። ይሄ እኮ ለማስተማር የተደረገ ነገር ነው። አመሰግናለሁ። ቀጣይ ጥያቄ ኢየሱስ እንደዚህ ይላል የዮሐንስ ወንጌል ላይ በእኔ የሚያምን በመጽሐፍ እንዳለ የሕይወት ወንዝ ከሆዱ ይፈልቃል ይላል። ምን እንዳለ? መጽሐፍ እንዳለ ማለት ነው። የትኛው መጽሐፍ ነው እንደዛ ያለው? ቼክ ማድረግ ይኖርብኛል። ጥያቄ ምንድን ነው? የትኛው መጽሐፍ ነው? ከየት ነው የጠቀሰው ይሄን ቃል? ብዙ ቦታ ተጽፏል። ማስረጃ ላይ የምገባ አልተዘጋጀሁበትም። ለአሁን ላብጣላቸው የምታወራው በቃ ሽቶ የለህም። እሺ በተጨማሪ ደግሞ የዮሐንስ ወንጌል እንደዚህ ይላል። ኢየሱስም እንዲህ አላቸው፣ በሕጋችሁ በኦሪታችሁ እናንተ አማልክት ናችሁ የሚል ተጽፎ የለም ይላቸዋል። በኦሪት ላይ እንደዚህ የሚል ቃል አለ? አቤት አቤት። ኢየሱስም እንዲህ አላቸው፣ በሕጋችሁ በኦሪታችሁ ማለት ነው እናንተ አማልክት ናችሁ የሚል ተጽፎ የለምን አላቸው። በኦሪት ላይ እንደዚህ የሚል ቃል አለ? አለ። አይ ቲንክ መዝሙር 86 መሰለኝ ኦሪት ነው ያለው። ኦሪት ኩሙ ነው ያለው። በኦሪት ላይ እንደዚህ የሚል ቃል አለ? ኦሪት ሲባል ብራዘር አንደርስታንድ ማለት ነው። አንድ አዳም ጥያቄ ከጠየቅ አዳም ጥያቄ ከጠየቅ አዳምጥ። ኦኬ አንዳንድ ጊዜ ጠቅለል አድርጎ ኦሪት ብሎ ያወራል። አንዳንድ ጊዜ ደግሞ የሙሴን መጽሐፍ እያለ ያወራበት ቦታ ያለ ጥያቄ እሱ አይደለም። መዝሙር ላይ ኦሪት ላይ እንደዚያ የሚል ቃል አለ? አቤት አለ። መዝሙር ላይ አለ እኮ መዝሙር 86 ጥያቄ ኦሪት ላይ በቃ ኢየሱስ ተረግሟል። ኢየሱስ ተረግሟል አይደለ? ተረግሟል ኢየሱስ አይደለ? ስለኛ ሲል ተረገመ ይላል መጽሐፍ ቅዱስ። ተረግሟል። እሺ ቀጣይ ደግሞ የዮሐንስ ወንጌል እንደዚህ ይላል። ኢየሱስ ገና ወደ አባቴ አላረኩም አትንኪኝ አላት። ለምንድን ነው አትንኪኝ አላት? ወደ አባቴ አላረኩምና አትንኪኝ ብሏል። ሪዝኑ ምንድን ነው? ወደ አባቴ አላረኩም የሚል ጥቅስ ተጽፏል። ምክንያቱም ኢየሱስ መነካት የለበትም ማለት ሳያደርግ መነካት የለበትም። አትንኪኝ ብሏል። ሳላደርግ እንዳትነኪኝ ብሏል። ሳያደርግ ቦታ አለ። ስለዚህ ኢየሱስ ሳያደርግ መነካት የለበትም አይደለ? በመጀመሪያ ሌላ ቦታ ላይ አይ ቲንክ ከፍ ብለህ ስታነበው 27 ቁጥር ላይ እግሩን ይዘው ሲጸልዩ አለ። ጥያቄ እኔ መጀመሪያ አትንኪኛበት ሪዝን ስላደረገ መነካት የለበትም አይደለ? ስላደረገ ወደ አባቴ አላረኩምና አትንኪኝ የሚል ቃል አለ። ስለዚህ ሪዝኑ ምንድን ነው? አለማድረጉ አይደለ? ሪዝኑ አለማድረጉ ነው። እሺ እንደዛ ከሆነ የማቴዎስ ወንጌል ደግሞ የዮሐንስ ወንጌል ደግሞ ደስ ይበላችሁ እግሩን ይዘው ሰገዱለት ይላል። ቅድም እኮ አትንኪ ብሎ ነበረ። በመካከል አድርጓል የሚል አስተምህሮ አለ። በዝርዝር አልተጻፈም። ማስረጃ ብራዘር አሁን ያነበብከው ምንድን ነው የሚለው? አላረኩምና አንድ አዳምጣ። አንድ አዳምጣ ብራዘር። ማስረጃ የፈለግኩት ፕሊዝ። አሁን ያነበብከው ጥቅስ ምን ይላል? አንድ ጊዜ አዳምጥ። አሁን ያነበብከው ወደ አባቴ አላረኩም። አንድ ጊዜ ወደ አባቴ ብራዘር እንዳወራ ፍቀድ። ወደ አባቴ ብራዘር ሚተር ወደ አባቴ አላረኩም። ሰዓት የለህም ግን ጥያቄ መመለስ አለብኛ። ወደ አባቴ አላረኩም። እኔ ቃሉን አይጠብቅም አሳይቻለሁ። ቃሉን እንደማይጠብቅ ወደ አባቴ አላረኩምና ይላል። እስኪያደርግ ድረስ አልነካችሁም አለቀ። እሺ ከዛ በኋላ ደግሞ ማስረጃ አምጣ ነው እኮ ማስረጃ የለም። አሁን የጠቀስከው ቦታ ነው። አሁን የጠቀስከው ቦታ አለ ዮሐንስ ወንጌል ያለ። በቃ ወደ ቀጥታ ፕሊስ። ዮሐንስ ወንጌል እንደዚህ ይላል። ደግሞም ኢየሱስ እኔ የዓለም ብርሃን ካው ተቀጥቶ እንደዚህ ጋር ይላል። ኢየሱስ መለሰ እንዲህ አላቸው፣ እኔ ስለራሴ ምንም እንኳን በመሰክር ወዴት እንደመጣሁ ወዴትም እንደምሄድ አውቃለሁ። ምስክሬት እውነት ነው ይላል። የኢየሱስ ምስክሬት ምንድን ነው? እውነት ነው። ይመሰክራል፣ አባቱ ይመሰክራል። ስለዚህ ኢየሱስ የመሰከረው ምስክር እውነት ነው አይደለ? እውነት ነው። እዚህ ጋር ደግሞ ኢየሱስ እንደዚህ አለ፣ እኔ ስለራሴ ስመክር ምስክሬ እውነት አይደለም ማለት እዚህ ጋር ቡም
እኔ ስለ ራሴ ብቻ ነው ያለው እኮ መስካሪ እኔ ብቻ ብቻ የሚል ቃል ዝጋት ነው ያለው። ብቻ የሚል ቃል ነው ያለው። ብቻ የሚል ቃል ዝጋት ነው ያለው። እኔ ስለ ራሴ ብቻ የሚል ቃል ዝጋት ነው ያለው። የእግዚአብሔር ቃል ያጭምር እኔ ስለ ራሴ በመሰክር ምስክርነቴ በእውነት አይደለም፣ ስለ እኔ የሚመሰክር ሌላ አለ። እርሱም ስለ እኔ የሚመሰክረው ምስክርነቱም እውነት እንደሆነ ታውቃለህ ነው። ያቃችን ስለቀጥታ አንተ ኢየሱስ ምስክርነቱ እውነት ነው አልክ አይደለ? ምስክርነቱ ደግሞ ምስክርነቱ እውነት አይደለም ማለት ያቄ እኔ ኢየሱስ ራሱ ምስክርነቱ አይደለም። ብራዘር እያምታታ ነው ያለው እዚህ ጋር እያምታታ ነው። ጨርሻለሁ። ጨርሳል። እሺ ደቂቃ ኦኬ። በመጀመሪያ ደረጃ ኢየሱስ ክርስቶስ ሲመጣ በምድር ላይ ሲመጣ ማለት ነው ለማን ነው የመጣው? ለዓለም ነው የመጣው ወይስ ለእስራኤላውያኖች ነው የመጣው? በመጀመሪያ ያቄችን አይደለም ብራዘር አላችሁ አይደለም። ለምን እንዳመጣው እነግርሃለሁ። መጨረሻ ላይ ይገባል ብራዘር። በቃ ችግር የለውም። ሲመጣው ለአይሁዳውያን ነው። ለአይሁዳውያኖች ነው። ስለዚህ ያቺ ሴት ሰማርያዊቷ ሴት አይሁዳዊ ነበረች አልነበረችም? ስለዚህ አይሁዳዊ ካልነበረች እኔ የተላኩት ለአይሁዳውያኖች ነው ብሎ ማስረዳቱ ምንድነው ክፋቱ? ቡቼ ለበሰር በኋላ ሲቀጥል ደግሞ ዘረኛ ሆነ። ልጇ ታማባት ነው። የውሻው ብራዘር እየተወራ ያለው ዘሩን አይቶ መተው አልነበረበትም። እኔ አሁን አንድ ሲታማመጣ ፈወሳታለሁ። ትቶታል አልተዋትም። ሲጀመር ትቶታል አልተዋትም። በኋላማ ፈወሳት። ግን ስንት ለምናል አልቀሳ ለምናል ከብዙ ልመና በኋላ እምቢ ብላት ከዛ ሐዋርያት ለምነውት ነው ራሱ። ስለዚህ እምነቷን ቴስት ለማድረግ ነው እንጂ እንትን አይደለም። እሺ ይችላል። ከሰዳ በኋላ ብራዘር ውሻ እኮ ነው ያላት። ውሻ የታመመ ልጅ አቅፋ አስበው የታመመ አቅፋለች። አንድ ብራዘር ዳንኤል ፕሊዝ የታመመ አቅፋለች። ልጇን አቅፋ እያለቀሰች ነው ያለችው እየሰገደች እና ፊቱን አዞ መጽሐፍ ቅዱስ አንዴ በቃ ኦኬ መጽሐፍ ቅዱስ ኢየሱስ አምላክ ነው ይላል አይደል? መጽሐፍ ቅዱስ ኢየሱስ አምላክ ነው ይላል አይደል? ወደ ይቀጥል ጥያቄ አይልም። እሺ ላምብልና አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እንደዚህ ይላል፣ የእግዚአብሔር ልጅም እንደመጣ ይላል ኢየሱስ ማለት ነው፣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ ነው ይላል አይልም? እውነተኛ የተባለው አብ ነው። ላሳይክ ማስረጃ መጽሐፍ ቅዱስ ያው እንደዚህ ይላል። እውነተኛ አምላክ የተባለው ማስረጃ የመጽሐፍ ቅዱስ አንተ ራስህ ያመጣው አንደኛ ዮሐንስ ምዕራፍ 5 ቁጥር እንደዚህ ይላል፣ እውነተኛ የሆነው እርሱ እግዚአብሔር አብን ማለት ነው አለ። ስለዚህ ስለ አብ ነው የሚያወራው። ያው ማስረጃ ከመጽሐፍ ቅዱስ አይደለም እያነበብክ ያለው ኮሜንተሪ ነው እያነበብክ ያለው በዚህ መጽሐፍ ነው እያነበብክ ያለው መጽሐፉ እሺ ቀጥል። እሺ ስለዚህ እውነት ምን ያልመሰላችሁ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናም እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ኢየሱስ ክርስቶስ ነው ካለ በኋላ ይህ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ይላል አይደል? እውነተኛ የተባለው አብ አሰማኝም እንዲህ ብራዘር፣ እውነተኛ አምላክ የተባለው አብ ማስረጃ መጽሐፍ ቅዱስ ኮሜንት ያው እውነተኛ የሆነው እግዚአብሔር ላሳይ በደንብ አገተናከስ ካለ ላምበው እውነተኛ አምላክ የሆነው እግዚአብሔር አብን ማለት ነው አለ። አንተ ደግሞ መጽሐፍ ትልመን አባቶች አንዴ ሮሜ ምዕራፍ 9 ቁጥር 5 እንደዚህ ይላል፣ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ ኢየሱስ ለዘላለም የተባረከ አምላክ ነው አይደለም? ትክክለኛ ትርጓሜ አይደለም። ትክክለኛ ትርጓሜ ላሳይክ። እንደዚህ ነው ትክክለኛ ትርጓሜ። እውነተኛ አምላክ የተባለው አብ ነው። አሁን ማሳይክ አሁን እንደዚህ ሮማን እንደዚህ ይላል፣ ጋድ ብሌስድ ፎር ኤቨር አሜን ነው የሚለው። አምላክ ይባረክ። የተጠየቀው ጥያቄ አምላክ ይባረክ እንጂ ኢየሱስ ይባረክ አይደለም። በአማርኛ እኔ ትርጉሙን አዛብተውታል። ትርጉሙን አዛብተው ግሪኩ ቴዎስ ነው የሚለው፣ ጋድ ነው የሚለው። ጋድ ይባረክ ነው አምላክ ይባረክ ነው የሚለው እንጂ ቴዎስና አምላክ ልዩነት አለው። ትርጉሙ አንድ አክቹዋሊ ትርጉሙ አንድ አይነት ቴዎስ ማለት አምላክ ነው። ትክክል ነው። አምላክ የተባለው ቴዎስ አምላክና እግዚአብሔር የቃሉ ትርጉም በግሪክ አንድ ነው አይደለም? ቴዎስ ማለት አምላክ ነው። ትክክል ነው። ትክክል ነው። እሺ ቴዎስ ማለት አምላክ ነው አይደል? አንዴ ቆይ፣ ቴዎስ ማለት አምላክ ነው አይደል? እሺ ቴዎስ ማለት እግዚአብሔር ማለት ነው አይደል? አዎ። ታዲያ ለምን ነው የምታጭበረብረው? ላሳይህ ውሸቱ እዚህ ጋር የተፈጠረው ረጋ በል። ጳውሎስ እያወራ ያለው ምንድን ነው? አባቶች ለእነሱ ናቸዋል። አባቶች የተባሉት እነማን ናቸው? አባቶች በብሉይ ኪዳን ያሉ አባቶች። ከእነሱም ክርስቶስ ጋር መጣ። ከእነሱም በስጋ የመጣው ማን ነው? ክርስቶስ ነው የመጣው። ኢየሱስን ያመጣው ማን ነው?
ያመጣው አይልም የመጣው ነው አንድ ኢየሱስ ያመጣው ማን ነው? መጣ ያመጣው ማን ነው? የመጣው ነው። አንድ ኢየሱስ ያመጣው ማን ነው? ጠያቂ ነኝ። አንድ ኢየሱስ ያመጣው ማን ነው? ኢየሱስ ያመጣው ማን ነው? እሺ ቀጥል። ምንድነው የሚለው? አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ። ጠያቂ ብራዘር ሚታርግ የራሴ ጊዜ ነው። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ይህን ያመጣሁት ለምንድን ነው? ቅድም እየመለስክ አይደለም። አማርኛው ላይ አጭበርብሯችኋል። አሰማኝም እንዴ? እንግሊዝኛ ከፈለግ ግዕዙን እከፍትልሃለሁ። ሀሳቤን መጀመሪያ በጊዜ ታብራራለህ። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ ይላል አለ አይልም? በመጀመሪያም ቃል ነበረ ይላል አለ። በመጀመሪያ ቃል ነበር ይላል። ትክክል። ቃልም በእግዚአብሔር ዘንድ ነበረ ይላል አለ። ከዛ ቃልም እግዚአብሔር ነበር ይላል አይልም? እግዚአብሔርም ቃል ነበር ነው የሚለው። እግዚአብሔርም ቃል ነበር ነው የሚለው። እንዲህ ብራዘር ከምንድን ነው የምታነበው? መጽሐፍ ቅዱስ ያ ግሪኩን ነው የሚያነበው። እና ግሪኩ ሲነበር አርቲክል አለው የለውም? አማርኛ መጽሐፍ ቅዱስ ቆይ አርቲክል አለው ወይስ አርቲክል ያለው ብራዘር አይደለም፣ እሱ አይደለም። አንድ ጊዜ አሁን ስማ ብራዘር፣ ጊዜን እየወሰድክ ነው። ያው ቀላል ቀይር ባለው በደንብ ነው የምቀይረው። ያው እዚህ እግዚአብሔር ቃል ነበር ነው የሚለው። ኦኬ ችግር የለውም። ምን ለምን ተዋሻለሽ? ለምን ተዋሽ ነገር ቃልም እግዚአብሔር አንድ አዳምጥ። ያው እግዚአብሔር ቃል ነበር ነው የሚለው። አንድ ጊዜ አዳምጥ ብራዘር አዳምጥ። ቃልም እግዚአብሔር ነበር ይላል አይደል? ችግር የለውም። እግዚአብሔርም ቃል ነበር ያልከው ማለት እግዚአብሔርም ቃል ነበር ነው የሚለው። ተረጋጋ እኮ አንተ። እግዚአብሔርም ቃል ነበር ያልከው፣ እኔ ቃልም እግዚአብሔር ነበር ያልኩት። አንድ ጊዜ አዳምጥ። ጊዜን እየበላብኝ ነው ብራዘር። መጽሐፍ ቅዱስ እንደዚህ ያለው ጊዜን እየበላብኝ ነው የሚታርግ። እሺ ከሁለቱ አርቲክል ያለው ሎጎሱ ነው ወይስ ቴዎሱ ነው አርቲክል ያለው? ፕሊዝ እየተወራን ስለ ግሪክ አይደለም፣ አማርኛ ላይ እያወራን ያለ ነው። አማርኛ ላይ እግዚአብሔር ቃል ነበር ይላል። ሜልጥረውን የፈለከው አርቲክል ያለው ሎጎሱ ነው። አርቲክል ያለው ሎጎሱ አንዴ በቋንቋ ለመደበቅ አትሞክር። ያው ከፍቼልሃለሁ። እግዚአብሔር ቃል ነበር ነው የሚለው። አያቻለና ጀማ በቋንቋ የሚደበቀው ይሄ መቀበል ከብዶ ነው። ይሄ መቀበል ከብዶ ነው። ይሄ መቀበል ከብዶ ነው። ጠያቂ እኔ አርቲክል ያለው ማን ነው? ደቂቃ አልቋል። ማጠቃለያ 5 ደቂቃ ነው። ስተው 5 ደቂቃ ዝግጁ ነህ ዳኒ? ተረኛ ነው አንተ ጀምሮ። ለምንድን ነው የምጀምረው ብራዘር? ተረኛ አይምሮ። እሺ አንተ ነህ። ችግር የለውም። ቆይ 5 ደቂቃ ከሆነ እሺ። ስድስት አገው ሳላ 6 አገው ኦኬ ከተስማማችሁ ችግር የለውም። በደንብ አሰልፍ። እኔ አተልቀኝ እና ደግሞ አንዴ ሳላ እቺ ነገር ስክሪንሾት ላግና ማስረጃ ሳወጣ ሰዓት እንዳይፈጅብኝ ቶሎ ስለሄድ አንዴ ታገሰኝ። እሺ ስክሪንሾት ላግውና ያኛውን ፋይል ልክፈት አንዴ። ታብ ኮፒ ሊንክ አድርጉ። እስከዚያ ኦኬ አንዴ ምን ይሻላል ባለ ትልቅ ፋይል ስለሆነ ለመክፈት እስታክ ያደርጋል። ያ ችግር የለውም። እሺ አስጀምረው ሳለ አጀምር። ቆይ ጀምረውን አልሐምዱሊላህ 6 ደቂቃ አድርገው እንጂ ሳለ 5 ነው የበቃው። 6 ደቂቃ አሁንም 5 የሆነ በቃ ተጀምረልኛል። አልሐምዱሊላህ ወከፋ። ያው ጀማ በዛሬው ቤት በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። እኔ አንድ ነገር አውቄያለሁኝ። እርሱም ምንድነው ክርስቲያን ወገኖቻችን ምንም አይነት ማስረጃ እንደሌላቸው አይተናል። እንግዲህ አይታችሁ ከሆነ ቢላህ አለይኩም እስካሁን ስንዋይ አንድ ጊዜ ማስረጃ አላቀረበም።
አንድ ጊዜ ሰው ተሳስቶ እንኳን ካሜራ አይከፍትም። በአላህ ተሳስቶ አንድ ማስረጃ እንኳን አላቀረበም። እና በጣም ያሳዝናል። በጣም አዝኝባችኋለሁ ክርስቲያኖች። ይሄ ነው እንግዲህ የሚወክላችሁ ዶክተር ተብዬ። ይሄ በጣም ያሳዝናል። አንደኛ ፖይንት። ሁለተኛ ፖይንት ነው ማጀማ ያው ማወቅ ያለበት በቃ ይቅርሽ። ሁለተኛ ፖይንት ነው ማወቅ ያለባችሁ ክርስቲያን ወገኖች፣ በእስልምና ኢሳ አለይሂ ሰላም የተከበረ ነብይ ነው። በእስልምናችን ኢሳ አለይሂ ሰላም ምርጥ ነብይ ነው። ተመልከቱ ቁርአን እንደሚል ሕፃንም አለ እኔ የአላህ ባሪያ መጽሐፍት ነብይ አድርጎኛል፣ በየትም ስራ ብሩክ አድርጎ ኢሳ አለይሂ ሰላም የተባረከ ነው። ነገር ግን መጽሐፍ ቅዱስ እንዳሳየኋችሁ አንቋሾታል፣ ሰድቦታል፣ ክብሩን አዋርዷል። ምን አለው? ዝሙተኛ፣ የዝሙት ዘር ነው አለው። አስቡት፣ የተከበረው ነብይ ዘሩ ዝሙተኛ ነው፣ ቅድመ አያቶቹ የልጁ ሚስት ደፍሮ ነው ብሎ ይሳደባሉና በጣም ያሳዝናል። እንግዲህ በክርስትና ጀማ ቅድም እንዳሳየኋቸው ኢየሱስ ራሱን ትል ነኝ ብሎ ነው የሚገልጸው። ትል ነኝ ብሎ የሚገልጽ አምላክ እንዴት ብሎ ራሱን እንደ አምላክ እንይዘዋለን? ትል ነኝ ነው ያለው። ቢላህ አለይኩም አስቡት። እና ሰዎችን እየሰደበ የሚያስተምር አካል ሴት እህቶቻችን ውሻ እያለ የሚሳደብ አካል እንዴት ብሎ አምላክ ይባላል? እሱን በማስረጃ ቅድም አሳይቻለሁ። ደግሜ ሰዓት አልፈጅም፣ ወደ ማጠቃለያ ስለሆነ ማለት ነው። እና አንድ የተከበረ አካል እንዴት ብሎ ራሱን ትል ብሎ ይገልጻል? ትል እና ሰይጣን እንዴ ብሎ ያዘዋል። ክርስቲያን ወገኖቻችን መልሶ እስካሁን አልመለሰም። እስካሁን ከነሰው ወረበል ከዓባ ወረበ ሙሐመድ አብዛኛው አልመለሰውም። ስለ ቁርአን ያወራኛል፣ ስለ መንበዝ ያወራኛል። አያችሁ አይደለም? በቃ በርዕስ እንኳን ማዋት እንደማይችሉ ነው ያየነው። በዚህ ባይዞ በርዕስ እንኳን ማዋት አይችሉም ክርስቲያን ወገኖች። አያችሁ አይደለም? ሌላ ነገር ነው ያወራውና ይሄ ራሱ እምነታቸው ደካማ እንደሆነ ግልጽ ማሳያ ነው። ሲቀጥል ኢየሱስ ያው ስድቡን አይተናል። ከሱም አልፎ ደግሞ ከአእምሮ በላይ የሆነ ነገር ያስተምራል። እሱ ምንድነው? አንድ ሰው ፓንት ከሰረቀ ሱሪ ጨምሮት ይላችኋል ኢየሱስ። በጥፊ ካጮለ ግራ ዙሩለት ይላል ኢየሱስ። ይሄ ምን ጤነኛ አካል ነው? በኋላ ሌብነትን የሚያሰራፋ አካል እኮ ተመልከቱ። እንደዚህ አለ ኢየሱስ። አንዱ ጉንጭህን በጥፊ ለሚያጮልህ አለ፣ ያው በጥፊ ለሚመታ ሌላኛውን ጉንጭህን እንዲመታ አዙሩለት አለ። ሌላኛውን ጉንጭ አስመታለ። ነጠላ ለሚወስድ እጅ ጠበብ ጨምረታል። አንድ ሴት መታ ፓንት ብትሰርቅ ሱሪ ጨምረት ይላልና ሌብነትን የሚያሰፋ አካል እንዴት ብሎ አምላክ ይባላል? ያ ጀማ ቢላህ አለይኩም። ፓንት ከሰረቀ ሱሪ ጨምረት የሚል አካል እንዴት ብሎ ነብይ ይባላል? መልሱልኝ። ሰዎችን ደንቆሮ ብሎ የሚሳደብ አካል፣ ያው እናንተ ደንቆሮች እግሮች እያለ የሚሳደብ አካል። ያ ጀማ ማወቅ ያለባችሁ ነገር መሰላችሁ፣ ኢየሱስ የሰደባት ለመሰላችሁ እጁን አልታጠበም። ኢየሱስ ሲበላ እጁን ባለመታጠቡ ብቻ ሰውየው ተገረመ። ምን ገረመው? ኢየሱስ እጁን አልታጠበም ሲገረመው ብሎ አንተ ደንቆሮ በሰደበ። ደንቆሮ ጥፋቱ ምንድነው? ጀማ እጁን አለመታጠቡ ነው ጥፋቱ። ግን ደንቆሮ ብሎ አሰደበው እና ይሄ ትክክለኛ አካል ይባላል። ሰዎችን እጃቸውን ብቻ በመታጠቡ ደንቆሮ ብሎ የሚሰድባቸው ማለት ነው። ያው እሱም ላሳያችሁ ቅድም አሳይቻችኋለሁ አክቹዋሊ ቢሆንም በቃ ሰው ይበቃችኋል። እሺ ያው ቡችላ አይተናል። ውሻ ገለ እንደሚሳደብ አሳይቻችኋለሁ። ቃል በቃል ውሾች ነው ቡችላ ናት። እና ሴቶች ቡችላ የሚያለ የሚሳደብ አካል እንዴት ብሎ የተከበረ አካል ይባላል? ሲቀጥል እያስተማረ 16 ጊዜ የሰደባቸው ያጀማ በየንግግሩ እንኳን ስድብ ነው የሚያስገባውና ካለ ስድብ እንኳን ማዋት የማይችል አካል እንዴት ብሎ ነብይ ይባላል? ያጀማ ጸሎትን እየዳገመ የሚጸልይ አካል ራሱን ብሎ ተናገረ። ስትጸልዩ ዳግማችሁ አትጸልዩ አለ። ግን እሱ ራሱ ዳግሞ ይጸልይ ነበርና ያ አካል እንዴት ብሎ ትክክለኛ ይባላል? ከሱም አልፎ ደግሞ ቅድም ወገናችን እንዳለው ከሆነ ኢየሱስ ለመጀመሪያ ጊዜ የሰራው ተአምዶ ሰዎችን ማስከር ነው። የተከበረ አካል እንዴት ብሎ ሰዎችን ያሰክራል? ክርስቲያን ወገኖቻችን ግን የሰራው ምንድነው? ሰዎችን ያሰከረው። ይሄ እንዲህ ብሎ አምላክ ይባላል። እዚህ ጋር ዮሐንስ ወንጌል ያለ ታሪኩ አስከመጠጥን የሰራው በተአምዶ አስከመጠጥ ሰራና እንዲህ ብሎ አንድ አካል በዚህ መንገድ ሊገለጽ ይችላል ነው ጥያቄያችን። ሲቀጥል ደግሞ በለስ አለች አምላክ ነው። በለሷ ፍሬ አላፈራችም ነበር። ያጀማ ፍሬ አላፈራችም ነበር። አስቡት። ከዛ ተራበ ኢየሱስ፣ ሆዱ ራበው። ከዛ ተመክቱ በማለት ተራባ ኢየሱስ ተራባ። ከዛ በመንገድ አጠገብ አለ ካለው ተበከው እዚህ ጋር ፍሬ አላገኘባትም። ከዛ ለዘላለሙ ፍሬ ነው ረጋማት አለ። ሰደበት በቃ ረጋማት ፍሬዋ ማለት ነው። ጥፋቷ ምንድነው? ፍሬዋ ሆዱ ነው ያዘው። ሆዱ በቃ ራበው። ግን የበለስን ጊዜ እንኳን በለሷ እኮ አታፈራም። በለስ እኮ የሚያፈራበት ጊዜ አለ። ባለማፍራቷ ብቻ ረጋማት። ጥያቄያችን ብለው ኢየሱስ የበለስ ጊዜ አያውቅም እንዴ? ኢየሱስ የበለስ ጊዜ አያውቅም? በለስ እኮ የሚያፈራበት ጊዜ አለ። ግን ሆዱን ብቻ ይዞ ኢየሱስ መራቡን ብቻ አይቶ ካለምን ጥፋቷ ፍሬዋ ለዘላለም ፍሬ እንዳገኝበት አደረቃት። ወዲያውኑ ዝም ብሎ በቃ ሰዎች እየተራገመ የሚራገም አካል ነብይ ነው እንዴ? ነብዩ ሰለላሁ ዐለይሂ ወሰለም አሉ እኔ ተራጋሚ አይደለሁም። ግን እዚህ ጋር ኢየሱስ እየተራገመ አይተናል። ከሱም አልፎ ደግሞ የእግዚአብሔር ቃል ጨመረ። መጽሐፍ ቅዱስ ተመክቱም እንደሚል የዮሐንስ ወንጌል የመጽሐፍ ምሳሌ እንዳይዘልፍህ ሐሰተኛ እንደሆነ ተመክቱ። ያጀማ ሰዓት እየሄደብኝ ነው፣ ቢሆንም ላሳያችሁ። ተመክቱ መጽሐፍ ቅዱስ ምን እንደሚል እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አጨምር አለ። በቃል መጨመር አይቻልም። ግን ኢየሱስ ምን እንዳደረገ ተመልከቱ። እዚህ ጋር ኢየሱስ ምን አደረገ? የእግዚአብሔር ቃል ላይ ጨመረ። እሱ ምንድነው? ኦሪት ላይ አለ። ኦሪት ላይ ምን የሚል ቃል አለ? እናንተ አማልክት ናችሁ የሚል ቃል አለ እና የእግዚአብሔር ቃል እንዴት ብሎ ይጨምራል? ኢየሱስ ለእግዚአብሔር ላይ እንዴት ብሎ ያሻል? የተከበረ አካል ክርስቲያን ወገኖች እስካሁን ምንም አልመለሰም። በተጨማሪ ዮሐንስ ገም ተመልከቱ ምን እንደሚል በእኔ መጽሐፍ እንዳላለ መጽሐፍ እንደዛ አይልም እኮ
ግን መጽሐፍ እንዳለ የህይወት ውሃ ከወንድ ይፈልቃል የለም እንደዛ የሚል ቃል ጨምሯል የእግዚአብሔር ቃል ወላ ሀታ ኮሜንተሮች ራሱ ተመልከቱ ኮሜንት ምን እንደሚሰጥ ዚስ ፕሌስ አለ አንዶትሊ ሪፈር ቱ ካል ተመልከቱ በት ኖ ሰች ቴክስት ኢን ፋውንድ ኢን ስክሪፕቸር አለ በመጽሐፍ ላይ እንደዛ ቃል ጭራሹኑ የለም ማለት ስለዚህ ኢየሱስ የእግዚአብሔር ቃል ላይ የሌለ ቃል ይጨምራል ተመልከቱ ኖ ሰች ቴክስት is found in scripture አለ በመጽሐፍ ላይ የለም ማለት ስለዚህ ኢየሱስ ያደርግ ነበር የእግዚአብሔር ቃል ላይ በጣም ብዙ ነገሮች አሉ ያጀማ ይሄ ተጋጭ እኔ እንኳን ያወጣሁት ራሱ ከ180 በላይ ማስረጃዎች አሉኝና ሰዓት ይፈጃል እና ይሄ ወይ መሰለ በጣም ብዙ ነገር ተመራችኋል እኔ በራሴ ደስተኛ ሆኜበታለሁ ግን በጣም የሚያሳዝነው ነገር ምንድነው ክርስቲያኖች ምንም ማስረጃ እንደሌላቸው ከሙስሊም ፊት መቆም እንደማይችሉ ያየሁበት ውይይት ነውና እዚህ ጋር ይበቃኛል እኔ ለነበረን ቆይታ በጣም አመሰግናለሁኝ ቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ እውነት መጣ ውሸት ተወገደ ውሸትን አስወግደናል ዛሬ እና ቁርአናችን አይተናል ስለዚህ ክርስቲያን ወገኖች ኢየሱስን አትሳደቡ ኢሳ አለይሂ ሰላም ኢየሱስ አለይሂ ሰላም የተከበረ ምርጥ ነብይ ነው እንጂ እናንተ እንዳችሁ የረከሰ ተሳዳቢ ነው አይደለም አቁም አቁምና ጊዜ ያዘልኝ ትልቁ ላርግ አንዴ ችግር የለውም 6 ደቂቃ ኦኬ 6 ደቂቃ ያዝልኝና ቀደም በመጀመሪያም ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ስለው በ1879 የተጻፈ የሆነ የቁም ጽሑፍ አመጣ ግሪኩ ምንድነው የሚለው ካቲዮስ ኤን ኦሎጎስ ነው የሚለው እዚህ ጋር እቺ አርቲክሏ ሎጎስ ላይ ነው ያለችው አርቲክሏ ሎጎስ ላይ ነው ያለችው ወንድማችን ግሪክ ቢያርፍ ኖሮ በጥቂቱ ይረዳት ነበር ቴዎስ ግን አርቲክል የላትም እዚህ ጋር አርቲክል የላትም ስለዚህ አርቲክል ሁለቱም አኪዩዜቲቭ ኬዝ ናቸው ሁለቱም ማለት ነው ስለዚህ ሁለቱም ኬዛቸው ተመሳሳይ ሆኖ ነገር ግን አርቲክል ስላለው በግሪክ ማን ይቀድማል ማለት ነው ሎጎሱ ነው የሚቀድመው ስለዚህ ሲነበብ ቃልም እግዚአብሔር ነበረ ነው እንጂ የሚባለው እግዚአብሔርም ቃል ነበረ አይደለም የሚባለው ይሄ በጣም ኤሌመንተሪ የሆነ የግሪክ እንትን ነውና አሜን አስባችሁታል በ1879 የተጻፈ መጽሐፍ አመቶ ማስረጃ ሲያቀርብ ቃሉ ያለ አርቲክል ያለው በግሪኩ ማለት ነው ሁለቱም ተመሳሳይ ኬዞች ናቸው ሁለቱም ተመሳሳይ ሆነው ይሄኛው ግን ባለ አርቲክሉ ይቀድማል በዚህ መልኩ እንድትረዱት ይሁን ማለት ነው ከዛ በመጀመሪያም ቃል ነበረ ሚተርኩነዘም በመጀመሪያም ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ የሚለውን ስናይ ቃልም እግዚአብሔር ነበረ ያለ ምክንያት ወረዳችሁት ጋይስ ወይስ ኔትወርክ ነው ካስወረዳችሁት ጥሩ አይደለም ደቂቃውን ፓውዝ አድርግልኝ ሳላ 4 ደቂቃ ከስንት ነበር የሚለው ጻፈው አንዴ እሺ ስለዚህ የሚያመጣው መጻፍ ስልክ አይደለም ማለት ነው እሺ አይ ባትሪ ዘግቶበት ነው ማለት ነው ይመስለኛል ቪዲዮውን ስላሳየ መሰለኝ ያስወረደ አሁንማ ካሜራ ከፍቶ ስኬም ነው አይደለ ሳላ ካሜራ ከፍቶ አሁን ሳይ ከወጣ ይደብራል አሁንም ገና ካሜራ ከፍቶና ፕሊስ ተመለስ አስገቡት መጥቷል ሳላ ላውራ ፈልጌ ነበር ግን አይቻልም አይደል አሁን ማውራት እሺ አንተ አትታይማ እስቲ እኔ አትልቂኝ እስቲ እንዴ አልታየ አሁን ይታያቸው አቢ አስባለሁ በቃ ኦኬ አሁን አለው
ይታያል። ከዚሁ ልሆን። እሺ ዶክተር ማን ነበረ? ዳንኤል አለ? አይ ከዚህ በኋላ ዶክተር ማውቲ ይከብዳል። ሳላህ ፕሊዝ ተው ማረግ እኮ ኖ ሳይ ወላሂ የቀልከዋለም ሳላህ ብሽሽቅ ሊመስል ይችላል፣ ግን ሪያሊቲው እንደዛ ነው። አንድ ሰው ዶክተር ተብሎ እምነቱን እንኳን እኮ አንድ ጥያቄ እንኳን መለሰልኝም እኮ ሳላህ ካሜራን ከፍቶ አሳኝ ሰበካ እኮ ነው ኢየሱስ ለአንተ ብሎ ደሙን አፈሰሰልኝ ይለኛል። እና ከአንድ ዶክተር እንደዚህ አልጠብቅም እኔ። ቀጥል፣ ይቅርታ በጣም ነው ግን እኔ ዶክተር ከዚህ በኋላ ዶክተር አልለውም። ቀጥል ሳላህ። ችግር የለውም። አይ ማረጉ እንጠራዋለን የተወሰነ ችግር የለውም። የክብርም ሊሆን ስለሚችል አይቀሌ ነው። ይኸውላችሁ ሳላህ ይሰማል ድምጼ? ይሰማል። ኦኬ እንትኑ ፎር ሳም ሪዝን መግባት አችልም። ለአንድ ቀን ነው ለሁለት ቀን አለው። ምንድነው የማደርገው? በሌላ ስልክ ልግባና በዚህ ሲደውልልኝ ድምፁን ትሰሙት፣ እንደዛ እንስማማ። ዘግቶበት ነው ያሳየው ነገር ባሳየው ምክንያት ዘግቶበት ነው። አሁን ያሳየው ነገር ነበረ እስክሪብቶ ነው። ሪዝኑን አናውቅም ማለት እህታችን መቅዲ እንደዛ ብላለች። ምናልባት አይሮን። ኦኬ ስለዚህ ባሳየው እስክሪብቶ ምክንያት ነው የዘጋበት ነው። ደውል፣ ችግር የለውም። ደውልለትና እሱን እንሰማዋለን። ግን ጥያቄ ጠይቀዋለን። ከዚህ ልውረድና ካህን አንዴ ረጋ በል ፕሊዝ። አካውንት መክፈት እኮ ይችላል። የቴክኖሎጂ ዘመን እኮ ነው ያለው። አካውንት ቀላል ነገር እኮ ነው። ኢሜል አውጥቶ አዲስ አካውንት ይክፈት፣ ቀላል ነገር ነው። ፕሮሰሱ ረጅም ጊዜ ነው። አሁን ይኸውልህ በዚህ ገባና ስንት አካውንት ነው ያለኝ? ኢምራን ይኸውልህ ምን እናድርግ መሰለህ፣ እኔ በሌላ ስልኬ ገባና ምክንያቱም ስልኬ ያለው በዚህ ነው። አሁን እናንተ ጋር በገባሁበት ነው። ከዛ ድምፁን ትሰሙታላችሁ። ያውላችሁ ከስር አለ ያው ነው እያለ ነው። ይኸውላችሁ ድምፁን ትሰሙታላችሁ እና እንትኑን ይጨርሳል። ፋይናል እንትኑን ይጨርስ ፕሊዝ። ድምፁ ነው አይደል የምትፈልጉት? በቃ ናሽ ችግር የለው። ያ ከዚህ ልውረድና በሚቀጥለው በሌላ አካውንት ያስገቡኝ። ኦኬ ጥያቄና መልስ እስከምጠይቀው በጣም ጓጉቻለሁ። ማሜ ያ ግን የመጨረሻ ድምፁን ሳያሰማን እንዳይወጣ። ኧረ ያሰማል፣ ችግር የለውም። እሺ አብል ቡኻሪ ሀሳብ አለ? ላዳምጥ። ኦኬ አይ ግሪኳ ላይ የተወሰነች ሀሳብ ነበረን። ኤኒዌይ እስቲ አቡኪ ሀሳብ አለ አንተ? እኔ የለውበትም፣ አታነካኩኝ። እንደዚህ አይነት ወንጀል ሲሰራ አልሰማውም፣ የለውም። እኔ የለውበትም። ኢምራን ነው። ኢምሩ ግን ዛሬ ዶክተሩ የትኛውን መጽሐፍ ነው የምታነባው ሲል በቃ አልቻልኩም። የትኛውን መጽሐፍ ነው የምታነባው አለ። ጌርሳም ከመጣ አስገቡት። እየቀለድን ነው። ኢምሩ እኔ ካሁን በኋላ ጤና ምኜ ለማንኛውም ዶክተር አልሰጥም። ኢምራን አሁን ሳላህም ከዚህ በፊት ድሮ አውቃለሁ ይመስለኛል። እና ፕሊዝ እና ሞክ ባናደርግ ህዝቡ ጀጅ ያድርግ እና እዚህ ጋር እንደ ትልቅ ሰው እኛ ፓናሉ ላይ ዝም ብለን እንቀመጥ ፕሊዝ። እያደረግን እኮ አይደለም፣ እየተቀላለድን እኮ ነው። ይሄ እንትን አይደለም፣ እሱን በተመለከተ አይደለም። ጃስቲፋይ እያደረግን ነው እንጂ በፍጹም እንትን እያደረግን አይደለም። ኦኬ በዚህ ነው የምትደውልለት ካህን? ደውዬለታለሁ። ሳላክ ቪዲዮ ትሰማ? እስቲ የኛ ይሰማሃል? ዳኒ ሚውት ክፈት። ካህን ጌርሳ ሚውት ክፈት። ቆዩ ስልክ እያገናኘሁ አይደለ? አዎ ዳኒ አሁን ይሰማል። እሺ የኛ ይሰማዋል?
ሰስፔንድ የተደረጉት ኦኬ፣ እሺ። በመጀመሪያ ደረጃ ሰስፔንድ የተደረጉት በሴክሹዋል ኤክስፕሎይቴሽን እና ቫዮለንስ በሚል ነው እንጂ እስክሪብቶ በማሳየት አይለም። ስለዚህ ሳምበዲ ሴክሹዋል ኤክስፕሎይቴቲቭ የሆነ ማቴሪያል አሳይተሃል ብሎኝ ነው እና ወገኖቻችን እጆቻችሁ ቢጾም መልካም ነው ለማለት ነው። ሲቀጥል በመጀመሪያ ካሜራ የከፈትከው አንዴ ማን የምታወራው? አንተ እኮ ነው ካሜራ የከፈትከው። ከአንተ ውጭ የከፈተ የለም። ዳስ ኖት ፖይንት። ፖይንት ኢዝ ሰዎች ኤክስፕሎይቴቲቭ ማቴሪያል ያሳያል ብሎ ሪፖርት አድርገው ነው። ኧረ ማን ሪፖርት ያደርግብሃል? እሺ አሁን 4 ደቂቃ አለ። ከዛ በኋላ ጥያቄና መልስ ይኖረናል። የደረሰው እኮ እንትን ነው አይደል የሚናገረው በምን ምክንያት ሪፖርት እንደተደረገበት የደረሰውን ነገር ነው። ያንን ከፈለጋቸው ያሳያል እና ያንን ያቀረበው ምንም በዚህ ላይ አርጊመንት አያስፈልግም። ያሳየውን እሱ ነው የሚያውቀው። ሳምበዴ እንደዛ እኛ እናንተ ማለታችን ሳይሆን ሳምበዴ እንደዛ አድርጎ ይሆናል። አሁን እንትኑን ይቀጥል። 4 ደቂቃ አለ። ጌርሳም ለአንተው ነው የምሰጥህ። ቀጥል ዳኒ። ድምፁ በደንብ ይሰማችኋል? ግን ባይዘው ይሰማል። ኦኬ ቀጥል። ደቂቃ ጀምሯል። እሺ ቀጥል ዳኒ። መቁጠር ጀምሯል ኦልሬዲ። ኦኬ እሺ። ስለዚህ ምን እያልን ያለ ነው? በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ በሚለው ላይ እግዚአብሔርም ቃል ነበረ ነው የሚባለው ወይስ ቃልም እግዚአብሔር ነበረ የሚለውን ለመወሰን ኬዞቹ ተመሳሳይ ስለሆኑ በአርቲክል ያለው ይቀድማል፣ አርቲክል የሌለው ደግሞ ይከተላል። አርቲክል ያለው ሲባል ሎጎሱ ነው ወይም ቃሉ ነው የሚቀድመው። ስለዚህ ቃልም እግዚአብሔር ነበረ የሚለው ነው እንጂ የሚያስኬደው እግዚአብሔርም ቃል ነበረ የሚል አይደለም። ይሄ የሚያሳየው የወንድማችንን የግሪክ እውቀት ነው የሚያሳየው እንጂ በዚህ ሀሳብ ባልመጣ ነበር ማለት ነው። ይሄ የመጀመሪያው ሎጂክ ነው። ከዛ በተረፈ ቃልም ስጋ ሆነ ይላል። ስለዚህ ኢየሱስ ክርስቶስ አምላክ እንደሆነ ቅድም በአንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ አሳይቻለሁ። 1 ሮሜ 9:5 ላይ አሳይቻለሁ። 2 ሶስተኛ አሁን ባለው ክፍል ላይ አሳይቻለሁ። ቃልም እግዚአብሔር ነበረ ስለሚል ማለት ነው። ይሄ ቃል ደግሞ ስጋ ሆነ ከመካከላችን አደረ ስለሚል ማለት ነው። እዚህ ጋር እንደምናየው ኢየሱስ አምላክም ነው ማለት ነው። ነገር ግን ወገኖቻችን ያመጡትን ነገር በምናይበት ጊዜ የኢየሱስ ክርስቶስን ካራክተር እያሉ የሚያወሩት ብራዘር፣ ኢየሱስ ክርስቶስ የደፈራትን ሴት ማምጣት ትችላለን? ያረዳትን ወይም ያረዳቸውን ሰዎች ማምጣት ትችላለን? ቤታቸውን ያቃጠለባቸውን ንብረታቸውን የወሰደባቸውን ሰዎች ማሳየት ትችላለን? አትችልም። ምንም የለም። ለምን ሲባል ኢየሱስ ክርስቶስ በአጠቃላይ ጽድቅን ለመስራትና እኛን የዘላለም ሕይወትን ለመስጠት ነው የመጣው ለማለት ነው ማለት ነው። ከዛ በተረፈ የተነሱ ነገሮች አሉ። ለምሳሌ ቆላሲያስ 1:15 እና 16 ላይ ኢየሱስ ክርስቶስ ፈጣሪ እንደሆነ ተጽፏል። በሰማይና በምድር ያለውን የሚታየውና የማይታየውን ስልጣናትና ጌትነትና አለቅነትን ሁሉ ኢየሱስ ክርስቶስ ፈጥሯል ይላል። አሰባችሁታል? ኢየሱስ ፈጥሯል ተብሎ ተጽፏል። ስለዚህ ወገኖቻችን ኢየሱስ ፈጣሪ ነው ወይ ብትሏቸው አይደለም ይላሉ። መጽሐፍ ግን ፈጥሯል ይላል። ሰማያትን አቁሟል አለ መጽሐፍ ቅዱስ ማለት ነው። ይሄ መጽሐፍ ቅዱስ ደግሞ በቁርአን የተመሰከረለት ነው። በደንብ ነው የተመሰከረለት። ለምን ሲባል ኦልሬዲ እንደሚታወቀው መጽሐፍ ቅዱስ ኢንጅልስ በሚለው ላይ ጎስፕል ትክክል ነው ይላል። ተበርዟል የሚል ግን ስለሌለ ማለት ነው። ሌላ የምናነሳቸው ፖይንቶች ዕብራውያን ምዕራፍ 1:8-12 ላይ እግዚአብሔር አብ ኢየሱስ ክርስቶስን አምላክ ሆይ ብሎታል። አምላክ ሆይ ኢየሱስ አምላክ ተብሏል ማለት ነው። አምላክ ተብሏል ማለት ነው። ስለዚህ አምላክ ከተባለ እስካሁን ድረስ የጠቃቀስኳቸውን ሁሉ ስናይ ኢየሱስ አምላክ ነው ማለት ነው። መጽሐፍ ይመሰክራል። ወገኖቻችን እንደተራ ሰው ነው የሚያዩት። መጽሐፍ ቅዱስ ግን በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለዋል። አምላክ ሆይ ይለዋል። እንደገና ደግሞ የዘላለም አምላክ ነው ይለዋል። የተባረከ አምላክ ነው ይለዋል። ታላቅ አምላክ ነው ይለዋል። ፈጣሪ ነው ይለዋል። ሁሉን ቻይ ነው ይለዋል። ሁሉ ቦታ የሚገኝ ነው ይለዋል። ከአብ ጋር በአንድ ዙፋን ላይ የሚቀመጥ ነው ይለዋል። መጽሐፍ ቅዱስ ለኢየሱስ ክርስቶስ የሚመሰክረው በጣም እንትን ነው። አይ መጽሐፍ ቅዱስን አልቀበልም ብራዘር፣ ቁርአን መጽሐፍ ቅዱስን ተቀበሉ ይላል እና ይህን ይመስላል። ምን ያህል ጊዜ እንደቀረኝ 40 ሰከንድ አለ። 40 ሰከንድ ቀጥል። ኦኬ፣ እንደዛ ከሆነ የሚጠይቃቸው ጥያቄ ቁርአን መጽሐፍ ቅዱስ ተበርዟል ይላል ወይ ሲባል ማምጣት አይችሉም። ተበርዟል የሚል ማምጣት አይችሉም። የለም ኖት ኢቭን ዋን። ስለዚህ ቁርአኑ ራሱ ስለ ኢየሱስ ክርስቶስ አምላክነት መስክሯል ማለት ነው። ለምን? መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ ነው ይላል። ቁርአን ደግሞ መጽሐፍ ቅዱስ ትክክል ነው ይላል። መጽሐፍ ቅዱስ ትክክል ነው ካለ ኢየሱስ ደግሞ አምላክ ነው ከተባለ በመጽሐፍ ቅዱስ
መጽሐፍ ቅዱስ እውነት ነው፣ ኢየሱስ ክርስቶስ አምላክ ነው። ያው ቁርአኑ ውሸት ነው ማለት ነው። ለምን ሲባል ቁርአኑ መጽሐፍ ቅዱስ ትክክል ነው ስለሚል ማለት ነው። ቁርአኑ መጽሐፍ ቅዱስ ትክክል ነው ስለሚል ማለት ነው። እንጂስ ትክክል ነው። አልቋል። ዳኒ ያለቀ። አሁን ሁለት ጥያቄዎችን ትቀበላላችሁ። ኦኬ እሺ። መጀመሪያውን ጥያቄ ለዳንኤል አቀርባለሁ፣ አንተ ደግሞ ለኢምራን ታቀርባለሽ። ድምፁ በደንብ ይሰማል? ዳኒ ግን ሳለ ይሰማል? ቀረብኩኝ። ይበቃል። ከፈለጋችሁ ቀጥሉ። አሁን እኔ በጣም መታገል ነው የሚሆነው። አጭር ጥያቄ ነው። አጭር ጥያቄ 30 ሰከንድ ብቻ። ዳኒ እንትን አይመችም ሁኔታው ብሏል። ይመቻል። ኧረ ይመቻል። ነገ በቃ ዘግቷል። አልተመቻቸለትም። እንዴት ይዘጋል? ሳምበዲ ማለት እናንተ 4 ደቂቃ አውርቶ ወዴት ነው የማይመቸው? ዲስኮምፈርተብል ሆኗል። ምክንያቱም ሪፖርት ተደርጓል። ሴክሹዋል ምናምን ተብሎ ሪፖርት ተደርጓል። እንዳሁኑ ይቀጥላል። እንዳሁን ደውል። የሆኑ ግሩፖች አንድ ሰው ሪፖርት አይደለም የሆኑ ሰዎች እንዳሁኑ እናወራለን። እንዳሁኑ ደውልለት። ኖ ሌላ ጊዜ እንመጣል። ምንኛ ለምን አሁን ነው መጠየቅ? ውይይቱ አሁን ስለሆነ አሁን ነው የምንጠይቀው። አይመችማ። ማስታወሻ እንትኑን እያወጣ እንዴት አድርጎ ነው አሁን በስልክ በሶስተኛ እሱም በላፕቶፑ ያውጣ። አሁን ደግሞ በስልኩ ደውልና አገናኘን። ኦኬ ሞክር። ቆይ አንድ ጊዜ ግን እስከዛው ጌር ሳምዬ ማወቅ ያለብህ ነገር ሙስሊሞች ማለት ነው ዳኒ እንዳይወጣ ብለው ወላሂ ብር ይከፍላሉ። ልንገርህ ዳኒ እንዳይወጣ ከተባለ እኔ ራሱ ብር እከፍላለሁ። ሰራ ከፍልም ሳለ እከፍላለሁ፣ ወላሂ እከፍላለሁ። እንዲወጣ የሚፈልግ ሙስሊም የለም። እሺ ሲጋጭ እስክሪብቶ ሳሳየው ቲክቶክ ራሱ የዘጋበት እንጂ እኛ አልዘጋንበትም። አሁን ደውለት ድምፁን ሰምተነዋል። አሁን ግን ፈርቶ ዘግቶት ነው ሄደው እና ይሄ ተገቢ አይደለም። ሰው ላይ ስልክ አይዘጋም። ይሄ በኢትዮጵያ ራሱ ብልግና ነው። ሰው ላይ ስልክ አይዘጋም። መጀመሪያ ማስተላለፍ አለበት። ምንድነው እሱ የምትለው ኢምራን? ያልኩ ያለው መሰለህ ጌርሳምዬ፣ ሰው ሙስሊሞች እዚህ ጋር ሙስሊሞች በሙሉ እንዲወጣ አይፈልጉም። ብር ይከፍላሉ። እንኳን አልተዘጋበትም ነው የምትለው? ቲክቶክን የዘጋበታ የከፈተው ቪዲዮ አይቶ ቲክቶክን የዘጋበት ሴክሹዋል ያሳያቸዋል። ሌላ ጊዜ ኢምራን ፕሊስ። አሁን እኛ ፐርሰናል የሆነ ነገር አሁን እኛ ብንገናኝ አብረን የምንዋደድ ሰው ነን። ችግራችን በሃይማኖት ነው፣ የፐርሰናል ነገር የለንም እና ሌላ ጊዜ የምንገናኝ ሰው ነን። በቃ ሌላ ጊዜ ያቀርባል። ካቆምንበት መቀጠል እንችላለን። የዓለም መጨረሻ አይሆንም። ምንድን ነው እሱ ነገር? ግን ዶክተር ውይይቱ አሁን ስለሆነ ፖይንቶቹ እንትን ሳይሉ እዚሁ ያለውን እርግጡን እንድናቅ በዚሁ ዲቤት ላይ ጥያቄዎችን ብንጠያየቅ አሪፍ ይመስለኛል። ከፈለካችሁ ይኸውላችሁ ላሳያችሁ። ምንድን ነው የምታሳየን? ኦኬ ላሳያችሁ። እሺ አሁን ትልቁ ላይ አድርገኝ ልኮልኛል። ምንድን ነው የምታሳየን? አይደለም በስክሪፕቶ ሳይሆን ሪፖርት ተደርጎበት እንደሆነ እሱን ዘግቶበታል። እሱን አምነናል እኮ እሱን ችግር የለውም። ግን አሁን የፈለገ ኬዙን እኮ ላኩለት እኮ ይሄው ላሳያቸው ኬዙን። እሺ ከዚህ ወጣበት ኤክስፕሎሽን ኤንድ ጀንደር ቤዝድ ቫዮለንስ ብለው ነው አሁን እኛ የፈለግነው ሪፖርት አድርጓል። ከየት አምጥቶ ነው? እኛ የፈለግነው ልክ እንዳሁኑ እንድደውልለት ነው። አልቻለም። ለምንድን ነው የማይችለው? እሱን እንዴ አልተመቻቸም። ሳላህ ምንድነው ነገር 4 ደቂቃ ሲያወራስ ነው? ማስረጃ እኮ ማቅረብ አለበት። እንደዚህ አይነት ነገር እኮ አልጠይቀውም። ማስረጃ አልጠይቀውም። ጥያቄው ላይ ማስረጃ አምጣ አልለውም። አንድ ጥያቄ ልጠይቅ፣ መጽሐፍ ቅዱሳዊ ያልሆነ አንድ ጥያቄ ሎጂክ ልጠይቅ። ምን መሰለህ ማስረጃ ጥቀስ አልለውም። ያለ ማስረጃ ገብቶ እንዲጠይቅ ደውልለት። እሺ ሳላ አንድ ጥያቄ ፕሊዝ ፍቀድልኝ። ሎጂክ እሱን አምጣው። ሎጂካል ጥያቄ። ኦኬ አንተ በዚህ በስልክ ማዞሪያ በነበረ ጊዜ ተወልደሃል እንዴ? ደብረ ማርቆስ ሄሎ አገናኙኝ በሚባልበት ጊዜ ተወልደህ ይሆን? ፈጣሪ ሆይ ምን አገናኘው? አሁን ልክ እንደደወልከው ቅድም ልንገርህ፣ በዚህ አሁን በዚህ ዘመን እንደዚህ አይነት ግንኙነት አገናኘኝ ብትል ማን ነው የሚሰማ? እንደዚህ ነው እኮ አሁን እያልኩህ። አንተ አሁን አልደወልክም እንዴ? ማዞሪያ በኩል ድሮ በማዞሪያ ደብረ ማርቆስ አሁን እንደደወልከው ደውል አገናኙኝ እንደሚባለው ነው የምትለው። አሁን እንደደወልከው ደውልለት። አይሆን አልተመቸኝም እኮ አለ ሳላ። አልተመቸኝም። 4 ደቂቃ ያወራውስ ማስረጃ ማቅረብ አለበት። ፕላትፎርማችሁ አልጠይቀውም። ማስረጃ አልጠይቀውም። ፕላትፎርማችሁ ላይ መጥቶ ዶክተር ዳኒ ኦል ኤቪደንስ አለ። ማስረጃ የሚፈልግ ነገር አልጠይቀውም። ማስረጃ የሚፈልግ አየር ላይ የሚመለስ እንጂ ማስረጃ የሚፈልግ ነገር አልጠይቀውም።
ምንድነው እሱ? አሁን እንደውም እናንተ ይቅርታ ልጠይቁ ከእናንተ ወገን ማን ያደረገው ብላችሁ ልትገስጹ ይገባ ነበር። እኛ ጋር እንግዶቻችን አሁን አስገባውና ማስረጃ ክፈት ሳልለው አየር ላይ የሚመለስ ጥያቄ ጠይቀዋለሁ። ነገርኩ እኮ አሁንም አልተመቸውም እኮ ማስረጃ። 4 ደቂቃ ሲያወራ ይመቸዋል፣ ጥያቄ ላይ ሲመጣ ግን አይመቸውም። ሳላ ይቅር በቃ ሊመጣ ይችላል። በእናንተው ቤት እናንተ ባትሆኑም የሆኑ ሰዎች ሪፖርት አድርገው በግሩፕ አስወጡት። ገባ ካህን የታችሁን ያሳየውን የብልግና ቪዲዮ እሱ ነው የሚያውቀው። እኛ የብልግና ቪዲዮ አይደለ ሪፖርቱ አመጣበት ያልከው፣ እሱ ነው ያሳየውን ነገር የሚያውቀው። ስለዚህ አሁን 4 ደቂቃ ሙሉ ደውሎለት አየር ላይ አስገብቶ ሲያወራ ነበረ። ጥያቄና መልስ ላይም እኛ እንደዛው ነው የፈለግነው። ልክ እንደደወልከው ደውልለትና ጥያቄን ጠይቀው። አይ ማስረጃ መክፈት አለበት አለ። ይከፍታል እኮ ችግር የለውም። ላፕቶፕ አለ ፊት ለፊቱ። ምን አለ? ላፕቶፕ ነበረው። የሚደውለው በስልክ ነው። ማስረጃ የሚከፍተው በላፕቶፑ ነው ወይስ ላፕቶፑ ነው ሪፖርት የተደረገበት? እንደዛ ነው ጌርሳ። ይሄ ላፕቶፑ እሱ ፊት ለፊት ያለው ሪፖርት ተደርጎ ላፕቶፑ ተዘጋ። እኛ ህፃን ነን አናቅም። ቲክቶክ ነው የሚዘጋው እንጂ ምኑ ነው ከላፕቶፕ ጋር የሚያገናኘው? እጅልን እንደ ወይስ ይህን ያህል ክርስቲያኖች ደደብ ይመስሏቸዋል? በዚህ ለማታለል ክርስቲያኖቹን ማስረጃ ሲያሳይ የነበረው በምን ነበረ? ይምራን ቅድም በላፕቶፕ ነው አይደለም? ውይይቱን በሁሉ እኮ ማስረጃ አላሳየም። አሁን ማስረጃ የሚያሳየው ነገር አለች ፊት ለፊት ቅድም የከፈታት መጨረሻ ላይ ነው። መጨረሻ ላይ ከውይይቱ መጨረሻ እሷኑ ነው የሚከፍተው ነው። አሁን ማለት እሱ ሪፖርት አልተደረገበት ማለት ላፕቶፑ መክፈት ይችላል። በሱ ነው የሚከፍተው። ምንድን ነው የሆነው? በቃ ይመቸው አልፈለጉም ነው። እኔ ልጠይቀው የፈለግኩት ግሪክ ሲል ነበረ። አችልም ዶክተር ልንገር አይደለም ግሪኩን እንግሊዝ አይችልም። ይህንን እኛ በደንብ ነው የምናሳይ። ግባ ወንድማችን ግሪክ አይችልም፣ ወንድማችን ግሪክ አችልም። አንተ ራስ አችልም፣ እንደማችል አሳይሃለሁ። ናና ግባ። ኦኬ እኛ ችለን አይደለም። እቺ ነገር ከግምት አስገቡልን። ግን ዶክተር ከሚባለው ይልቅ ደግሞ እንረዳዋለን። እኛ ችለን አይደለም ግሪኩን በፍጹም። ግን ይሄ ከዚህ ዶክተር ከሚባለው ይልቅ ግን ልንረዳውም እንችላለን። ኦኬ ስለዚህ አንተ ሳችል ሌላውን አችልም ብለህ አትከስም። እችላለሁ ምትል ከሆነ ናና ግባ። አታረገውም። ለማንኛውም ትንሽ ሪፍሌክት እናድርግና እንውጣ። አይደለ ኢምራን? እኩለ ሌሊት ሆኗል። ሰዓቱ ሲሄድ 4 ደቂቃ ስጠኝና ከዛ በኋላ ሁላችን ማውራት ያለበት እንለያይ። በቃ ሰዓቱም ኢትዮጵያን ስለመሸ ደቂቃ እንዳገፈዘሙ ማለት ነው። ኢንሻአላህ ደቂቃ አያስፈልግም። ኦኬ 4 ደቂቃ እንዳይረዝም 4 ደቂቃ ልስጥ። አጠራርጌ ሰዓት ሊሚት ይኑረው ብዬ ነው። አልሐምዱሊላህ ወከፋ። መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። እኔ ደስ ብሎኛል በራሴ። ለምን አንድ በእስልምና ያለው እስልምናችን ምን ያክል ጠንካራ እንደሆነ ከኛም አልፎ በራሱ አንደት አሳምነነዋል። ይሄ ራሱ አንድ ድል ነው። ከሱም አልፎ መጽሐፍ ቅዱስን እንደሚያውቁት አሳይተናቸዋል። ቅድም ጀምሮ ካያቸው ያጀማ ያወራው በራሱ ነበረ እና ጥያቄያችን መጽሐፍ ቅዱስ ኢየሱስን ያንቋሸዋል። በቅዱስ የሚያወራው ምንድን ነው? ኢየሱስ አምላክ ነው፣ ኢየሱስ ሞተላችሁ፣ ኢየሱስ ሰው ሆነ ይለናል። አያቸው አይደለ? ፍየል ወዲያ እንዴት ነበር? ፍየል ወዲያ ቁዝምዝም እንደዛ ነገር አለ። ብቻ ሆነ አማርኛ ላይ እንደዛ ነው የሆነው። ርዕሱ በዚህ በኩል ነው፣ መልሱ በዚህ በኩል ነው። ጥያቄያችን መጽሐፍ ቅዱስ ኢየሱስን አንቋሸሸው ነው እንጂ ኢየሱስ አምላክ የሚል ጥያቄ አልጠየቅንም። አያቸው ከርዕሱ እንዴት እንደሚወጡ ለምን ርዕሱ ለምን ጠቃ ካለ ፈርቷል። ርዕሱ ፈርቷል ነው። ርዕሱን ፈርቶታል። ለምን? ስለ ኢየሱስ አምላክነት የገባበት ስለ ስብዕና ማወቅ ስላልቻለ ነው። አንደኛ። ቀጥሎ ምን አለ? እግዚአብሔር ቃል ነበር የሚለው አንተ መጽሐፍ ቅዱስ ነው አለ። ይሄ መጽሐፍ ቅዱስ የኢምራን መጽሐፍ ቅዱስ ነው። ቢላህ አለይኩም ይሄ መጽሐፍ ቅዱስ የኢምራን መጽሐፍ ቅዱስ ነው። ገዛኛ የኢምራን መጽሐፍ ቅዱስ እግዚአብሔር ቃል ነበር ነው የሚለው። ያው ይሄ እንጣለው ታዲያ እንጣለው። ይሄ መጽሐፍ ቅዱስ ኢምራን ተሳስቶ ግሪከኛ አይችልም ማለት እሺ፣ ይሄ ልጣለው አማርኛ ሊጣል መጽሐፍ ቅዱስ ንገሩኝ እስቲ ምንድን ያለው? ይሄ ትክክል አይደለም ማለት ስለዚህ ሊጣለው አስገብቼ ልቅለደው በቃ ልጣለው። በጣም ያስቃሉ። እና ያ ጀማ ስለ ኢየሱስ አምላክነት ስለ ኢየሱስ ስብዕና አይተናል በደንብ አድርገን። ያው እዚህ ደግሜ ይሄ እንደዚህ ይሄ ቀረ ብዬ አላሳያችሁም። የቀረው ነገር ምንድን ነው? ቁርአን እኮ ተበረዘ አይልም ማለት በጣም ያሳዝናል። ቁርአን መጽሐፍ ቅዱስ ትክክል ነው ይላል። ሰምታችሁ ከሆነ ምንድን ያለው? ቁርአን መጽሐፍ ቅዱስ ትክክል ነው ይላል። በጣም ትልቅ ውሸት ነው። ቁርአን መጽሐፍ ቅዱስ በመጽሐፍ አያውቅም። ታሪክ ራሱ ወጣቱ መጽሐፍ ከጊዜ በኋላ የመጣ መጽሐፍ ነው። ጭራሽ ነው አንድ ጥቅስ አያመጣም። ማስረጃ መቼም ለምን የመልቂያ መድረስ አንጠብቀው አያመጣም። መቼም 100 ዓመት መጣ አያመጣም። በጣም የለም ቁርአን ላይ ቁርአን መጽሐፍ ቃል ራሱ የለም አያውቅም። ጭራሽ ቁርአናችን እንደዛ የሚል ነገር አያውቅም። ግን ኦሪት በመጽሐፍ አለ። አዎ አለ፣ ኦሪት አለ። ግን አሁን ያለው ኦሪት ይሄ ኦሪት አይደለም። በጣም ይሄ ቁርአን ይሄን ኦሪት አያውቀውም። የሚያውቀው ቁርአን የትኛውን ኦሪት ከተባለ በሙሳ ላይ የወረደው ኦሪት ነው። በሙሳ ላይ የወረደው ነው እንጂ አሁን ያለው አይደለም። አሁን ያለውማ ተበርዟል እኮ። ለዛ አመካችን ተመከቱ ምን እንደሚል እሺ ተመልከቱ። ቁርአን ላይ ቃል በቃል ዩሐሪፉን አልቀል ላሳያችሁ አንዴ።
ቃል በቃል እውነትን በውሸት አትቀላቅሉ ይላቸዋል። ቃል በቃል ማለት ነው። እሺ ያው ሱረቱ አልበቃራ ክፈቱ። እሺ ሱረቱ አሊ ኢምራን ቁጥር 71 እንደዚህ ያለ የመጽሐፉ ሰዎች አለ እውነቱን በውሸት ለምን ትቀላቅላላችሁ አለ። ስለዚህ መጽሐፉን ቀላቅለዋል፣ በርዘዋል። ነቢያችን ተመከቱ፣ ኢብኑ አባስ ተመከቱ ያለው ረዲየላሁ ዐንሁ ተመከቱ። አነል ሙሉክ ባዳ ኢሳ ከኢሳ በኋላ ያሉ ነገስታት አለ በደሉት ተውራተ ወልኢንጂል አለ ኦሪትና ወንጌልን በረዙ፣ ተበረዙ። አያችሁ አይደለ? ስለዚህ ቁርአን የሚያውቀው የኢሳን ወንጌል ነው እንጂ የማቴዎስን ወንጌል አይደለም። እሺ ወገናችን፣ የማቴዎስ ወንጌልማ ኢየሱስን የሚያንቋሽ ኢየሱስን ትል የሚል ኢየሱስን ተሳዳቢ የሚያደርግ ውሸታም የሚያገዳይ የሚያደርግ መጽሐፍ ነው። እና ቁርአናችን እንደዚህ አይነት መጽሐፍ ኢሳ አለይሂ ሰላም ኢየሱሳችን አለይሂ ሰላም በእስልምና ኢየሱስ የሚለው ቃል ያው እንደ ክርስቲያኖች እንዲገባቸው ኢሳ አለይሂ ሰላም የተከበረ የምንወደው ምርጥ ነብይ ነው። ግን መጽሐፍ ቅዱስ ዋሽቶ ሰድቦታል ማለት ነውና ይሄ ይመስላል። ከዚህ በላይ ቢወራ ይሰለቻችኋልና እናመሰግናለን። በእንቆይታ እስካሁን ላዳመጣችሁ እንቅፋችሁ ላዳመጣችሁ እህቶች ወንድም ሁላችሁም ጀዛኩሙላ። ወንድሜ ሳላህም ጀዛከላ በጣም ደስ የሚል ቆይታ ነበር። አቡል ቡኻሪ ሁላችሁም እስም ይዘው ሁላችሁም ጀዛኩሙላ። ቀጥሉ። ኦኬ እሺ ቢስሚላህ። አንተ ዳሰኸዋል። ቁርአን መጽሐፍ ቅዱስ እንደተበረዘ ኮራፕት እንደሆነ አይናገርም ነው ያለው። አንድ ጥቅስ ብቻ ልጨምርና ከዛ በኋላ ሱረቱል በቃራ ላይ ነው የሚገኘው ከቁጥር 75 ጀምሮ do you believers still expect them to be true to you ይላል። እናንተ ምእመናን ሆይ እነዚህ አይሁዶች ለእናንተ እውነተኞች እንዲሆኑ ትጠብቃላችሁ እንዴ? though a group of them would hear the word of Allah እነዚያ ከአይሁድ የሆኑ ቡድኖች የአላህን ቃል ይሰማሉ then knowingly corrupt it ሆን ብለው እያወቁ ኮራፕት ያደርጉታል አለ። ይሄኛው ማለት ነው አፈተጥመዑነ አዩእሚኑ ለኩም ወቀድ ካነ ፈሪቁ ሚንሁም የስመዑነ ከላም አላህ ثم يحرفونه ከዚያም በኋላ ይበርዙታል ነው ቃል በቃል ይኸው ይበርዙታል ተብሎ ተጽፏል። ይኸው እንግሊዘኛው ላይ ናውንግሊ ኮራፕት ያደርጉታል አለ። ስለዚህ በግልጽኛ 100 ማስረጃ ልናመጣ እንችላለን። መጽሐፍ ቅዱስ መበረዙን ቁርአን ይናገራል። እንግዲህ አስቀድሞ ያሉ መጽሐፍቶች ነው እንጂ የጳውሎስ እንትን ደብዳቤ ተበርዟል አይደለም። ምክንያቱም የጳውሎስ ደብዳቤ ከመሰረቱ የአምላክ ቃል ነው ተብሎ ስለማይታመን፣ ግን አስቀድሞ የወረዱ መጽሐፍቶች ሜቢ ለመግባባት ያህል መጽሐፍ ቅዱስ ብለን ከጠራ ናቸው። ኦኬ እነሱ ተበርዘዋል ይላል ቁርአን። ይህንን ይመስላል። እሺ ሌላኛው ቅድም ኢምራን ወደ 10 የሚሆኑ ከዛም በላይ ፖይንቶችን ሲያነሳ ወገናችን ማን ነው ይሄ ዳንኤል ነው ምናምን የሚባለው አሁን ያወጣው ሰው ምን ሲያደርግ ነበረ? ነጥቡን ትቶ ሰዎችን ማሳዘን። ብዙ ጊዜ እንደዚህ አይነት ፋላሲዎች ይሰራሉ። የተነሳውን ነጥብ መመለስ ካልቻሉ ሰውን የማሳዘን አርጊውመንት ይነሳል። ሰው እንዴት ነው የሚያሳዝኑት? እናንተ እኮ እንደዚህ ሆናችሁ፣ ኢየሱስ እኮ ተገርፎ ተደብድቦ ሰውን ሆዱ እንዲቧቧ ማድረግ። ኦኬ ከዛ በኋላ ያንን ነጥብ እንዲረሳ ማድረግ። እንደዚህ አይነት ፋላሲዎችን ይጠቀማሉ። ነጥቡን አይመልስም፣ ሰውን ለማሳዘን ይሄዳል። ኢየሱስ እኮ ተቀጠቀጠ፣ እንትን ገባ፣ እሾክ ተጠመጠመበት፣ እንደዚህ እያሉ የሰውን ሆድ ማቧባት ይሄዳሉ። ኦኬ ከዛ በኋላ እንድትረሱ ያኛውን ትልቁን የተነሳውን ፖይንት ወይኔ ሲያሳዝን ምናምን እያላችሁ እንድትረሱ ይፈልጋሉ። ኦኬ ሰውን በማሳዘን ዋናውን ቶፒክ ምን በማድረግ ማዛባትና ማረሳሳት ይፈልጋሉ። ለአንተ ነው እንደዚህ ይሆነልህ፣ ለአንተ ነው አፈር ደች የበላልህ፣ ለአንተ ነው እንደዚህ የሆነልህ ምናምን እያለ ትልቁን ነጥብ እናንተን ኢሞሽን እናንተን የሆነ ስሜታዊ በማድረግ ትልቁ ነጥብ ለማረሳሳት ይሮጣል። ይሄ ለክርስቲያኖች ነው፣ ለክርስቲያኖች። ምክንያቱም ክርስቲያኖች እንዲረሱ ይፈለጋል። ኢምራን ያነሳውን ነገር ሰዎች እንዲረሱት እነሱን በማሳዘን ያን ነገር መሸወድ፣ ያን ነገር መሸፈን የሄደበት ርቀት ነበርና እሱንም ታዝበናል ለማለት ያህል። ኮሜንት ላይ ከሆነ እኮ አሜን ሲሉ ነበረ። ያኛው ረስተው አሜን እንዲሉለት ማለት ነው። ዋናው ነጥብ ረስተው ጌታ ላንተ ብሎ ሞተልህ፣ ጌታ ላንተ ብሎ ተተፋበት፣ ሰው ሆነ፣ አምላክ ስልጣኑን አጣ ይልሃል። ያሳዝናል። እና ይሄ ምንም የማያስኬድ ነገር ነው። የዛሬ ውይይት በጣም ጥሩ ነበረ። እንግዲህ ክርስትና ይሄ ሰውዬ ዶክተር የሚባለው እንግዲህ ፓስተር ነገር ይመስለኛል። ከአሰባበኩ ያስታውቃል። ከተቻለ እንደዚህ አይነት ስብከቶችን ዲቤት ላይ አታምጡ። ተባብራችሁ ሱቅ ነገር ክፈቱለት። ሱቅ ሲባል በዘመናዊ ቋንቋ ቸርች ማለት ነው እና ሱቅ እያሉ ነው የሚጠሩት። አንዱ የአንዱን ቸርች ሱቅ ገሌ ሱቅ ከፍቷል ወይ ይባላል። ቸርች ከፍቷል ወይ ነው በእንትንና ተባብራችሁ ክፈቱለት። እዛ ሄዶ ሞቶልሃል ሞቶልሻል ይበል እንጂ
እንደዚህ አይነት ነገር ዲቤት ላይ መምጣት የለበትም። ዲቤት ላይ የሚመጣው የተማረ ሰው የተማረ እንትን ይሄ እውቀት ያለውን ነገር ነው ይዞ የሚመጣው እንጂ ሰዎችን ለማሳዘን ሰዎችን እንትን ለማድረግ እንደዚህ አይነት ቦታ መምጣት የለበትም። ስለዚህ እዚህ ኢትዮጵያ ውስጥ ስለሆነ ቸርች ነገር ክፈቱለት፣ እዛ ሄዶ ይስበካችሁ። እንደዚህ አይነት ቦታ ግን እንደዚህ አይነት ተራ ንግግር ይዛችሁ አትምጡ። ከተቻለ ደግሞ አንድ ክርስቲያን የምናስቸገራችሁ ነገር ይሄ ዶክተር ያለበትን ቦታ ብትጠቁሙን። ኦኬ፣ ይሄ ዶክተር የሰው ዶክተር ከሆነ ቦታውን ብትጠቁሙን ደስ ይለናል። እዛ አካባቢ ድርሽ እንዳንል። ኦኬ፣ አይ ቀልዴን ነውና ራቁ ለማለት ያህል ነው። ሌላ ነገር እንዳይወጋችሁ። ኢማጂን ዝም ብለህ ማለት ልታከም ሄደህ ማለት ነው እና ኢየሱስ ይወዳል ሲል ቀላል እኮ ነው። ይምራን ጎግል አይቶ ከጎግል ላይ መርፌ ላይ ከባድ ነው። አንድ ሰው በዚህ ልክ እንትን ካለ ጨጓራ ደግሞ ችግሩ ከእጅህ እንዳይሆን ይልሃል። ችግሩ ከእጅህ እንዳይሆን ቼክ ላድርግ ጎግል ላይ። ከባድ ነው። ብቻ አላህ ይጠብቀን። ወላሂ ዶክተር ከሆነ ይከብዳል። ለምን አንድ ሰው ዶክተር ሲሆን እኮ በትንሹ 14 ዓመት ዩኒቨርሲቲ ያሳልፋል፣ ወይም ከ7 ዓመት ዩኒቨርሲቲ ያሳልፋል። እንደዛ ሲሆን አእምሮ ቢያንስ እንደው ትንሽ ከኛ ዳበር ማለት ነበረበት። ግን ማንም ህፃን ልጅ እንኳን የሚያነሳው ሙግት ነው እያነሳው። እኛ ያወራነው ስለ ኢየሱስ ስብዕና፣ እሱ ስለ ሌላ ነገር እና በጣም ያሳዝናል። ቀጥል ሳላ ያለው እኔ ቀልድ ነው ምናምን። እሺ ኤኒዌይ አቡል ቡኻሪ እና ሙሐመድ ኢብኑ ቃፍ ሀሳብ ካላችሁ። እንኳን ምንም አይደለም፣ በጣም ደክሞኛል ወላሂ። ግን በኮፊሽንት ግን አታስፈራሩን ነው የምለው። ፕሮፌሰር ምናምን ብላችሁ አታስቦካኩን። እኛ ደግሞ ችግር አለብን፣ ዝም ብለን የምናከብረው ነገር አለ። ከአሁን በኋላ ራሱ ዶክተር እንዳትል ኢምራን፣ ትጣላለሁ። አፎ በለኝና በኮፊሽንት በማዕረግ አታስፈራሩን ነው የምለው። እኔ በጣም ነው እንዲህ አልጠበቅኩም ታውቃለህ። የክብር ነው ብሎኛል፣ ግን አንዱ ልጅ የክብር ሊሆን ይችላል ምናልባት። ቀጥሉ፣ ይበቃኛል። እኔ እሺ እስሚዝ ሀሳብ አለ። ኦኬ፣ የቤቱ ባለቤቱ መተኛት አለባት እና ሀሳባችንን ጠቅላላ አድርገን እንተኛ። አይ ቲንክ እስሚዝ አይሰማም። ኢብኑ ቃፍን ፎሎ አድርጉት እዚህ ውስጥ ያላችሁ፣ ዮኒንም ፎሎ አድርጉት ምናምን። መልካም ምሽት ይሁንላችሁ። ኢምራን የመጨረሻ ሀሳብ አለ? ሁላችሁም ጀዛኩሙላ። እንዳውም ውይይቱን ድምቅ ያደርጋችሁ ወንድሞቼ፣ ወንድም ሳላህ ወንድማሜ ደግሞ ኮሜንት ላይ አመፅ ያስነሳ ነበር። አይተህ ከሆነ ኮሜንት ላይ አመፅ እያስነሳ ነበርና ሁላችሁም ጀዛኩሙላ። ደስ የሚል ቆይታ ነበር የነበረን። አላህ በተናገርነው በሰማው ተጠቃሚ አድርገን። እስካሁን ስናወራ ተሳስተን ከሆነ ከነፍስያችንና ከሸይጣን ነው። ትክክል አውርተን ደግሞ ከሆነ ተውፊቁ ከአላህ ነው። ይሄን አትርሱ። ጀዛኩሙላ ሁላችሁም። በቃ ሰላም። በእንደዚህ ጋኝ ተስፋ አደርጋለሁ። ቅዱሳን ቻው። አይ መልካም ምሽት ይሆንላችሁ። ዳሪያ ኦኬ፣ ቤቱን ከፍተሽ እንግዲህ ፍሪንትን ስላረግሽው እናመሰግናለን። ባረከላሁ ፊኩም። እስካሁን ታፕ ኮፒ ሊንክ ስታደርጉ የነበራችሁ ሁላችሁ መልካም ምሽት። ሰላም አለይኩም። ወራህመቱላሂ ወበረካቱ። እናመሰግናለን። አንተ ዮኒ እስሚዝ ተኝቷል መሰለኝ። ሁላችሁን አመሰግናለሁኝ በጣም